በሀገርሽ እንዴት ሰርተሽ ልጁን ታሳድጋለሽ ወይ ደግሞ ሞትሽ ዛሬ እዚህ ይሆናል አለ። ቢላ ነሳብኝ። ባለቤትሽ ነው ቢላ የሚያነሳው? ሁሌ በበራቸው ሳልፍ አሰማኝም ብሎ መቼ ነው የሚሞተው? ወይ ደግሞ ለምንድነው ለድርጅት የማይሰጠው? አዝየው እንደወጣም አይፈለግም። እርቡን አፈር ይበላንበት ቀን አለ። በምን ቀን ያገባሽ አንቺ ነው? ዘራችን አበላሽሽ። ካንቺ ዘር ባይቀራቀር እንደዚህ አይነት ልጅ አይወለድም ነበር ማለት ጀመሩ። ከየት እንዳመጣችሁ ሳላቅ ዘነዘናው ጭንቅላቴ ላይ አረፈ። ጭልምልምልም ያለብኝ ሰዓት ያ ሰዓት ነው። በጣም ከበደኝ። ብዙን ከሴት ጋር ማየት ጀመሩ። እኔ ማበላው እያጣው ግን እሱን አገባ። ሌላ ሚስት ፕሮፋይል ላይ ያየኋት ሴት። ሚዲያ አልወድም፣ ተደብቄ በኖር ነው የምወደው። የአይጥ መርዝ ነበር ጠጣው። እንኳን ደህና መጣሽ እህታችን። እንኳን ደህና ቆየኝ። ሚዲያ ላይ ሳይሽ ልጅሽን አዝለሽ ጽዳት ስታጸጂ፣ ምግብ ስታበስ፣ የተለያዩ ስራዎችን ስትሰሪ አይሻለሁና ይቺ ጠንካራ ሴት ማን ናት? በምን አይነት መንገድ ነው እስካሁንስ ድረስ የመጣሽው? ስሜ ስፈልግ ይባላል። የሻሎም እናት ነኝ። የሻሎም እናት። ልጅነቴ በጣም ከባድ ነው። ልጅነቴን ከባድ ያደረገው ያው ማንም ሰው ቤተሰብ መርጦ አይፈጠርምና እኔ ያደግኩበት ቤተሰብ በአጋንንት ስርዓት ውስጥ የተያዙ ሰዎች ናቸው። ዛር ወይም የቤት ጣጣ የሚባለው አጋንንታዊ ስራ ሲሆን ልጅ ያለው እኔ በሽታ ነበር የሚመስለኝ፣ አይገባኝም ቤተሰብ ላይ ማለት ነው። ቤተሰብ ላይ ያለው ነገር ምክንያቱም ለሊት በተኛንበት ሰላማችንን በተኛንበት ሰዓት ማጓራት ወይም ደግሞ አጋንንትን የማወደስ ስሜት አለውና ቀስቅሰን የሰሙን ቢሆን ሌላ ነገር ነው ብዬ አስባለሁ። ግን ስቀሰቅሳቸው አይሰሙም። ያው አባቴ ላይ የለም፣ ያሳደገችኝ እናቴ ላይ ነው ነገር ያለውና ሲናግሩኝ ከቤተሰብ የተወረሰ ነው። ከአባታቸው የወረሱት የቤት ጣጣ ወይም ዛር የተባለ ሲሆን እና አምልኮት በጣም ከባድ ነው። ልጅነቴን አጨለመብኝ እሱ ነው። ቀን ሰላም የለውም፣ ማታ ደግሞ ይፈጠራል። ከሰው ጋር ያስማማም፣ ከጎረቤት ጋር ስምምነት የለውም። ብቻ በጣም ከባድ ነው እና እኔ በሽታ ነበር የሚመስለኝ። ካደኩ በኋላ ነው ነፍስ እያወቅኩ ሄድኩት። 7 ዓመቴና 6 ዓመቴ ላይ ደግሞ 6 ዓመቴ ላይ ታናሽቴ ተወለደች። ቀጣይ ደግሞ 7 ዓመቴ ላይ ሌላ ታለችና እነሱ በጣም ሁሌ ይረበሹ ነበር። አይገባቸውም፣ እኔም አይገባንም። በቃ ተያይዘን መላቀስ ነው ያ ነገር ሲፈጠርና እንደዛ ይሁን እየተሰቃየን የሚበላ የሚቀመስ የሌለበት ቤት 3 ልጆች ነው ያለነው። ሶስታችን እንደዛ ያደግን ግን ግብር የሚገበረው ግን አይታጣም ነበር። ያ ቤት ላጋንንቱ ኛ ቤት ከታረደ ጥቁር በግ ወይ ደግሞ ቡኒ ወይም ብራውን ዶሮ ነው የሚታረደውና ልክ ደሙ እንደፈሰሰ ነው ያደኩበት አካባቢ አዲስ አበባ ዳር ላይ ሲሆን ደሙ ተርጦ እንትኑ ጋር ይደፋል፣ ወንዙ ጋር ይደፋል። አይገባኝም። አብዛኛው ደግሞ ምግቡን ደግሞ አንበላውም። የት እንደሚደረግ ምን እንደሚሆን አይገባኝም። እንደዛው ይሁን በዛ ውስጥ እያለፍን እያለ እኔ ያለውበት አካባቢ ከአዲስ አበባ ዳር እንደመሆኑ አካባቢያችን ላይ ታዋቂ ጠንቋይ አለ። በጣም ታዋቂ ነው። ያን ሂደው ይከድማሉ የኔ ቤተሰቦች ማለት እናቴ ያሳደገችኝ እናቴ ትከድሟለች። ሰፈር ውስጥ ደግሞ በጣም ትፈራለች። ማንም እሷን ቀና ብሎ ማየት አይችልም። ከተናገሯት እሰራልሃለሁ የሚል ቃል አለ። እሰራልሃለሁ ለአንተ አንድ መርፌ በቃኛል፣ እንትና ጋር ሄጄ መርፌ መውጋት ነው ሰውን ለማስፈራራት። ያ ነገር ከተደረገ ደግሞ ሰው የሚሆኑን ያውቀዋል። በጣም አክሲደንት አለው። ሰው ሊታመም ይችላል፣ ሰው ሊሞት ይችላልና ያለውበት አካባቢ እንዳለ ያ ነገር ነውና ብዙ ሰዎች እሱ ጋር ሲመጣ ያለው እኔ ምን እንደሆነ አይገባኝም። ልጅነት ብዙ ነገር አይገባንም። ትክክልም ሊመስል ይችላል፣ ግን ስለሚረብሸን ትክክል አይደለም የሚለውን እያወቅኩ ሄድኩኝ። በዛ መሃል እኛ ያ ቃልቻ ወይም ደግሞ ዛር የሚባለው ነገር አንዳንዴ ሰው ጠንቋይ ቤት ሲሄድ ሀብት ንፍረት ለማፍራት ነው። የኛ ቤተሰብ ግን እንደዛ አይደለም። ከዘር የተወራረሰ የመጣ ነው። ስለ ወደፊት ፕላን፣ እቅድ፣ ለውጥ፣ ተስፋ ወይም ደግሞ ራስን የመቀየር እንትን ፕላን የለውም። በቃ መስዋዕትነት አንዴ የከፈለው ለዛ ነገር ነው። ለምሳሌ አንድ በጌታ የሆነ ሰው ዘመኔን ጌታን እያገለገልኩት ልሙት እንደሚል የኛ ቤተሰብ ደግሞ እንደዛ ነው። ከዛ ደግሞ ቀጣይ ወራሽ ተብዬ የምጠበቀው እኔ ነበርኩ። ምክንያቱም የቤት ውስጥ የመጀመሪያ ልጅ ነኝ። ዛሩ ወደኔ እንደሚተላለፍ እየተነገረኝ ነው ያደገው። እኔ ምን እንደሆነ ሳላቀው ለኔ እንደሚሰጠኝ የታወቅኩ ነው ያደገውና እኛ ቤት በር ከመከፈቱ ከመንጋቱ በፊት ቡና ይፈላል። በቃ ቡና ካልተፈላ ከቤት ማንም ሳይወጣ ይሁን እኔ ሳልጠጣ ከወጣው ውሎ ሻሪፋ አይደለም እባላለሁ። አይሆንም። በቃ ውሎ እንቅፋት በእንቅፋት ነው የሚሆነው። አመኘበት አይደለም። በቃ ስለተባልኩኝ ይሁን ነገር ሲበላሽ
በቃ ተብዬ ነው የወጣሁት። ጠጥቼ ነው የምወጣው ቡናው እና እኛ ቤት አባቴና እናቴ አይስማሙም፣ ብዙ ጊዜ ይለያያሉና ለብቻዋ ሙና ሲኒው ሞልታ ነው የምትቀዳው። ሲኒው ሞልታ ተቀዳውና ከቀዳችሁ በኋላ መጣህልኝ እንዴ የኔ አንበሳዬ ያው ታሞግሰዋለች፣ በቃ ታወራዋለች። ረከቦት አካባቢ እኔ ምንም ነገር አይታየኝም። ብዙ ሲኒ ላይ ነው የሚቀዳው። አዎ ሲኒው ላይ ነው የሚቀዳው። እኛ ቤት በቃ አስቤዛ የለም፣ ቡና ግን ሁሌም ቤት ውስጥ አይታጣም፣ ፉል ነውና መጣህልኝ እንዴ የኔ አንበሳ እየተባለ ይጠጣል ሁሉ ጊዜና ምግብ አትበላም። ማን ነው እንደዛ የምትለው? እኔ ማን እንዳለ አይታየኝም፣ ለሷ ግን የሚታያት ነገር አለ። መንፈሱ አንድ ጊዜ እንደውም ከምን ጋር ነው የምታወሪው ምን ማለት ነው ምናምን ብዬ ስጠይቃት አጠገቧ ጋር ቡና ስትቆላ በቢላ ነው የምታማስለው። ያው የድሮ ሰዎች ማንከሽከሻ ምናምን ሳይሆን ብረምጣል ላይ ነው ቢላውን እንዲህ ስትወረውረው እኔ እንዲህ ሲል ሽል አልኳት እና አትወድም እሱን ስናገርባት። በዛ ውስጥ እያለፍን እህቶቼ ምንም መራብ ጀመርን። አባታችን የለም ይጣላሉ፣ ይወጣል፣ ይመለሳል። ያን አይደግፉም፣ ይቃወማል። ልጅነቴ በጣም ከበደብኝ። ጨዋታ አላቅም፣ ምንም ነገር አላቅም። ቤት ውስጥ በመስራት እንደገና ደግሞ አንቺ የኔ ከዳሚ ነሽ፣ አንቺ ነሽ እኔን የምትከድሚኝ። መከደም ማለት አገልጋይ፣ ቡና እያፈላው ያ ነገር ሲነሳ እንድከድማቸው እንድከባከባቸው። አንዳንድ ሰዎች የሚመጡ ሰዎች አሉ እኛ ቤት ልክ እንደዛ አይነት ያለባቸው ሰዎች ማለት ነውና አንቺ ስታርቂ ትከድሚናለሽ። የሚመጡ ሰዎች ደግሞ ከለርሽ ደመግቡ ነው፣ ለኛ ደም ይስባል ይባላልው እና አንዳንድ ሰዎች ሲመጡ እሷ ላይ ዛር አለ ወይም አውላ ያለ ይሉኛል። እኔ ምን እንደሆነ አይገባኝም። አንዳንድ ጊዜ ምን ጋር ነው ያለው ብዬ እንደ ቀልድ አስመስዬ ጠይቃቸዋለሁ። ጠይቃቸው በቃ ራስሽ ላይ ያለ አውላ ይታየናል ይሉኛል እና እኔ ምን እንደሆነ አይገባኝም። ብቻ በአጋጣሚ አካባቢ ጋር አንድ ብቻ በጌታ የሆኑ ሰዎች አሉ። ሁሉ ጊዜ እኛ ቤት ያ ነገር ሲፈጸር እነዛ ሰዎች ይጸልያሉ፣ ጸሎት ይጸልያሉና እዛ ቤት ሲጸልይ ይሄ ይብሰዋል፣ ነገሩ ይባባሳል። ከዛ ምን ይፈጠራል? አጠፋውም አላጠፋውም ምን ይመታለሁ፣ አጠፋንም አላጠፋንም። እና እዛ ሰፈር ያልኩ ጠንቋይ ቤት ሲሄዱ እኛ ሰፈር ገና ያለማ ስለሆነ ሩቅ ነው ቤቱና ብቻችን ተቆልፎብን ጠዋት ነው የሚከፈትልን። ሄደው አድሮ ሲመጡ በቃ ጭልም ያለ ህይወት ነው። በላን አልበላን ቼክ የሚያደርገን የለም። እርቡን አፈር የበላንበት ቀን አለ። እኔና ታናሽቴ ያቺኛዋ ሶስተኛዋ ጡት ስለምጠባ ብዙ ጊዜ ተይዛ ትሄዳለች፣ ጡት ትጠባለች እና አፈሩን በልተን ሽንት ቤት መጠቀም አልቻልንም። ደረቀ አፈር ነው የበላነው። ምግብ የለም፣ ሲርበን የተቆፈረውን አፈር በላን። ከዛ ታናሽቴ መሀል ላይ ያለችው አክም ቤት አባታችን ይዟት ሄደ። እኔ ግን ስቃይ ሆነብኝና ሰው እንዳያበላን ሰው እንደሚርበን ያውቃል። ከሷ ጋር ግን ማንም ሰው መነካካት አይፈልግም። የሰፈር ሰው እኛን ይወደናል፣ ግን እያወራን ወይ ሰው ሰላም እያለን ልክ እሷ ስትመጣ ይጠፋሉ። ምክንያቱም የምትናገራቸው ቃላቶች ያስፈራሉ፣ ከባድ ቃላቶች ናቸው፣ ዛቻ ናቸው። እና ደግሞ እነሱ የሚያመልኩት አምላክ አብዛኛው ጊዜ ከተናገርክ ትቀጸፋለክ፣ ትጠፋለክ ነው። በዛ ራብ ውስጥ ስላልቻልን እኔ አካባቢ ብዙ ነገር መስራት ሞከርኩኝ። ያለኝ አማራጭ እኔም ብቻ ሳይሆን እህቶቼን መብላት አለባቸው። እህቶቼ ለመብላት ደግሞ እኔ መስራት አለብኝ። ምክንያቱም አባታችን ሰፖርት አያረገንም፣ ከሷ ጋር ስለማይስማማ ጥሎን ስለሚሄድ። አካባቢ ያሉ ሰዎች ደግሞ ቆሼ ቅርባችን ስለሆነ ቆሼ ሄደው ተመልሶ ወደ ምርትነት የሚቀየረውን ነገር በመለቃቀም የሚሸጥበት ቦታ አለ፣ ቁራሌ የምንለው። እሱ ጋር ወደን እንሸጥና ብር እናገኛለን። ያለኝ አማራጭ ወደዛ ህይወት መግባት ነው። ገና በልጅነቴ እኔ ልጅነት ምን እንደሆነ አላውቅም፣ ጨዋታ ምን እንደሆነ አላውቅም። ዛሬ ተመታው ነገ ነገር ተፈጠረ፣ ማታ ያ ነገር ረበሸን በማለት ነው ያሳለፍኩትና ቆሼ ሄጄ ያን ስራ ጀመርኩኝ። አንድ ቀን እኛ ቤት ቡና ይዘሽ ነይ፣ 1 ኪሎ ቡና ይዘሽ ነይ ተባልኩ። ያን 1 ኪሎ ቡና አውቃለሁ ቡናኛ ጋር ለአምልኮት እንደሚጠቀም ሰይጣኑ ሲነሳና ቀን ላይ የሰራሁት የለቃቀምኳቸው ምርቶች ተሰረቁብኝ። አንድ ቦታ አስቀምጠን ነው ተመልሰን ስለምንለቅም ማለት ነው። ከብዳል ባንዴ ከባድ ብረስም ላስቲኮችም ስለሆኑ አስቀምጠን ነው ድጋሚ እየደፋን እዛ ቦታ እየሸፈንን የየራሳችን እናቀዋለን። ግን ይሰረቃል አንዳንዴ። ያልሰራ ሰው መጥቶ ያን ዕቃ ያነሳዋልና ተሰርቆብኝ ነበር። የዛን ቀን ደግሞ ቡናው የታዘዝኩትን ቡና ማምጣት አልቻልኩም። ብሩ ጠፋ፣ ብር የለም፣ ማግኘት አልቻልኩም። እና እኔ ችርቻሮ ቡና ገዝቼ መጣሁ። የታዘዝኩት 1 ኪሎ ነው። ይዘሽ መጣሽ ተባልኩ። ይጠበቅኩ ነበር፣ አላመጣሁትም ብዬ የተቋጠረውን ስሰጥ ከየት እንዳመጣችሁ ሳላቅ ዘነዘናው ጭንቅላቴ ላይ አረፈ። እናትሽ? አዎ ጭንቅላቴ ላይ አረፈ። አሁን እኔ ካክስ ምናምን መግባት አልችልም፣ እንደ ሴቶች ጭንቅላቴን በጣም ያመኛልና በጣም ከባድ ነው። እዚህ አካባቢ ነው ተሰንጥቋል።
እዚህ ጋር ብዙ እንዳለ ጠባሳዎች የሚታዩ ቤት የደረሰብኝ ነውና በጣም ሞቀኝ። ደሙ ፊቴን ሁሉ ሸፈነኝ። ታናናሾቼ መጮክ ጀመሩ። እሷም ደግሞ ማበድ ጀመረች። እንዴት አላመጣሽም በሚል ማለት እንደ ግዴታዬ ነው ሁሉ ነገር በቃ እንጂ በፍላጎቴ አይደለም፣ ግዴታዬ እንደሆነ የተነገረኝ ነውና አበደች። ከቤት ትውጭልኛለች፣ ማደሪያ የለኝም። ዘመርናት የምትባለኝ አንድ ሰው የቅርብ ሰው ነበረችና እሷ ጋር ሲሄድ አላሳድርም አለች። ደሜም በቃ እኔ በለበስኩት ልብስ ነው ፊቴ ምናምን እየተራረጉት የነበረው። አላሳድርም አለች። ለምን ትፈራታለች፣ ቀን ትናገረኛለች ስለምትል እዛ ቆሼ አብራኝ የምትሰራለች ጋር አማራጭ ስለሌለ እሷ ጋር ሲሄድ ደብቃ አሳደረችኝና ተደብቄ ወጣው። በጠዋት ተነስቼ ተመልሼ ቆሼ ሄድኩኝ። ቆሼ ያሉ ልጆች ደግሞ ጓደኞቼ ጭንቅላቴን አጣጥበው ልብስ እንድቀይር ምናምን አደረጉኝ። እዛ እየሰራው እያለ መጣችና ያው የመጣችውን ያውቃለሁ እኔም ፈልጋ አይደለም ያን ነገር እንዳላቆም ነው ገቢ ቤት ማመጣ። ልጆቹ በቃ እንዳትመጪ እዛ አካባቢ ማታ እንዲያርገሻት ምናምን ብለው ሲቆጧት ተመልሳ ሄደችና ሽማግሌ ሰብስባ ይዛ መጣች። ሽማግሌዎቹ ደግሞ እኔ ያለፍኩበትን አይረዱም። በዛ ሰዓት ደግሞ እኔ ልጅ እያለሁ አሁን ላይ እንደውም ሰው ይረዳል። ድሮ ልጆችን ማንም የሚረዳ ሰው የለም። ትልልቅ ሰዎች ሁሌም ትክክል ናቸው ተብሎ ነው የሚታሰበውና በግድ እንድመለስ በር ነው የመታት ነው ያልመታዋትም። ከኔ አምልጣ ልትሄድ ስትል በር ነው የመታት። ሰዎቹ በቃ እንዳለ እኔ ላይ እንትን ሲሉብኝ ያለኝ አማራጭ ተመልሼ መግባት ነው። በዛ ሂደት ውስጥ እንደዛ በመከራ ውስጥ እያለፍን እህቶቼ እኔም እንማራለን። መጨረሻ ያለችውን ሰው ነው ያስተማራት የግል ከፍሉ። መሀል ላይ ያለችው ደግሞ ተስፋ ድርጅት የሚባል ትምህርት ቤት አለ። ቁርስና ምሳዛ ትበላለች። ዩኒፎርም ደብተር ያሟሉላታል። በጌታ የሆኑ ሰዎች ናቸው። ድርጅቱ የቆየ ነው፣ በጣም ይታወቃል። መለወጥ ባይሆንም መብላት እየቻልን ሄድን። መብላቱ ደግሞ ለኛ መኖር እንደሆነ ነው። ምክንያቱም የሰው ልጅ ካልበላ አይኖርም። እንደዛ በዛ ህይወት ውስጥ እየቀጠልን እያለ እኔ ምን እንደሆነ አላቅም እሳባለሁ። በመጀመሪያ ጊዜ እኔ መጽሐፍ ቅዱስ አይደለም ያነበብኩት። አና የምትባል ህንዳዊ ነበረች። ሰው ነው መጽሐፉን የሰጠኝ። እንዴት ጌታን እንዳገኘችው ከየት እንደመጣች የእሷን መጽሐፍ አነበዋለሁ። እና እኔ መጽሐፍ ሳነብ እያጠናው ነው የምለው። ቤተሰቦች የተማሩ አይደሉም። መጽሐፍ ውስጥ ደብቄ ነው ማነበው እና እየተሳብኩ ሄድኩኝ ወደዛ። በዛ እየተሳብኩ በሚሄድበት ሰዓት ላይ ቆሼ ደግሞ ሁሌ ዴይሊ እንሄዳለን፣ ትምህርት ፎርፋለሁ። በአጋጣሚ እንደውም አንድ ቀን አስተማሪ አየችኝ በቆሻሻው ልብስ። ብረት አስፋልት ላይ ብረት አለ፣ እየዘለልን አመልጣታለሁ አታየኝም ስላየችኝና ተማሪዎች ፊት አብዛኞቹም ይሰሩ አሉ እዛ ውስጥ፣ ግን ተማሪዎች ፊት ዱርዬ ናት ቆሼ ልብስ ለብሳ ስለዘላዩት ጎረምሳ ናት ምናምን ብላ በተማሪዎች አሳጣችኝ። ተማሪ ፊት ደብተሬን ቀደደችው እንጂ ቦዘኔ ነች ምናምን አለችኝና እናቴና አስተማሪዋ ደግሞ ይተዋወቃሉ መንገድ ላይ። እኔ ለፍቼ ነው ማሳድጋቸው ምናምን ስትል ሰው ያምናል፣ ጎረቤት ካልሆነ የሩቅ ሰው አያውቅም። ከዛ አስተማሪዋም ለሷ ነገረቻት። እሷም ደግሞ ወላጅ ትምህርት ቤት ተማሪ ፊት መጣ። ከዚች ልጅ ጋር ትሆኑ ልጄ በጣም ዱርዬ ናት፣ ቤተሰብ ገበና ሲደብቅ ነው የማውቀው። እኔ ቤተሰብ እንደዛ አይደለም። ሰፈር ውስጥም ከማንም ሰው ጋር መነካካት አልችልም። ስም ቤተሰብ አይሰጥም። ሰው ስም ሲያጠፋ ቤተሰብ ስምን ይደብቃል እንጂ ማለት ነው። ደግሞ ጥፋቴ አይደለም፣ ሰርቼ ታናሾቼን አብልቻለሁ። እንደዛ ትምህርቴን እንደምንም እየታገልኩኝ እየተሳጣውን። ምክንያቱም እኔ ምንድነው የምፈልገው እህቶቼንም የራሴንም ህይወት መቀየር ነው የምፈልገው። ቀጣይ ከዳሚ እኔ ነኝ እየተነገረኝ ነው ያለው። እኔ ደግሞ ያን ህይወት አልፈልገውም። በጣም የሚረብሽ ነው፣ ሰላም አይሰጥም። ካጠፋ ትቀጸፋለክ፣ እንዲያረጋሃለው እየተባልኩኝ ምንም ጥቅሙ አይታየኝም። ይገባኛል፣ እያደኩ ሲል እየገባኝ ሄደ። በዛ ውስጥ እያለን እንዳጋጣሚ ይሁን ፈረንጆች መጡ። ሁለት ቲም ናቸው፣ አንደኛው ሻሸመኔ፣ አንደኛው ሜርሲ። ቀድሞ የመጣ ሜርሲው ነበረ። የኔ ጓደኞች 13 ሴቶች ነበረ። መጡና ቀጣይ ዓመት እኛ እንመጣለን፣ አንዳንድ ስከርብ አንገታችን ላይ የምናደርገው ሰጠውን። ብዙ ፈረንጆች ቆሼን ቪዲዮ ይሰራሉ፣ ይጎበኛሉ በሰዓቱና ጌታ ይባርካቸው፣ መልካም ሰዎች ነበሩ። ቀጣይ ዓመት እንመጣለን እንዳሉ ዓመቱ ላይ ቀጥታ መጡ። ተስፋ አልነበረንም ይመጣሉ በሚል መጣው። ሰበሰቡ፣ ቤት ተከራይተው እኛም ማብላት ማጠጣት፣ ማታ ቤተሰቦቻችን ጋር ሄደን እንድናደር ማድረግ ጀመሩ። እኔ ምን ጀመርኩ? ቤተሰቦቼ መቀየር ጀመርኩ። እኛ ቤት ቲቪ አልነበረም። ቲቪ እንዲኖር ምን ቀያይራቸው ነገሮች ቤት ውስጥ ምንም ነገር አልነበረም። በቃ ልብስ ራሱ አንዳንድ ጊዜ የታጠበው እስኪደርቅ ፎጣ ለብሰን የምንቀመጥ ሰዎች ነበርን። በቃ መቀየር ህይወታችን ጀመረ። ልብስ ያለብሱናል፣ ይቀይሩናል። ግን ከእህቶቼ የሉበትም፣ የኔ ቲሞች ናቸው ያሉበትና ፈረንጆቹ ትምህርቴን እንድማር ከጓደኞቼ ውስጥ በጣም ጎበዝ ነኝ ባልልም ጎበዝ ተማሪ ነበርኩ። ተስፋ ነበረኝና ከትምህርት ቤት ውስጥ ስማር ቤስት ፍሬንድ ነበረኝ ከልጅ አባት ጋርና
እሱ ደግሞ ሁሌ አጠገቤ ነው፣ አይለየኝም። ምን አይነት ሳይን ይሰጠኛል? በቃ አብሮኝ እንዳለ ቤተሰቤን ያውቃል፣ በምን አይነት ውስጥ እንዳለ ምንም እንደምናልፍ ያውቃል። በቃ ፎከሴ ያኛው ቤት ውስጥ ያለው ጨለማ ነው፣ ማምለጫ እፈልጋለሁ። ፈረንጆቹ ደግሞ እየቀየሩኝ ነው ያሉት። ገንዘብ አገኛለሁ፣ ገንዘብ በጣም ነው የማገኘው ከነሱ ጋር ሆኜ በእድሜ ማግኘት ካለብኝ በላይ እና ወደ ሃይስኩል ስገባ የሀብታም ልጅ ነበር የምመስለው። የምኖርበት ቤት ሌላ ነው፣ ግን ለብሰህ ታጥበህ ስትወጣ የሀብታም ልጅ ትመስላቸዋል። አያውቁም የውስጥ። ፈረንጆቹ ብዙ ነገር ማድረግ ጀመሩ። ለእኔ በጣም ጥሩዎች ነበሩ። ትምህርት ማስጠናት ጀመሩ። ቸርችም እሄዳለሁ፣ ፍላጎት ነበረኝ። መጀመሪያም ቸርች የሚሄድ ፍላጎት ነበረኝ እና የሚሄድበት ቸርች ደግሞ እንግሊዘኛ ነበር ፕሮግራሙ። ለምን እነሱ አማርኛ አይችሉም። በቃ መማር ጀመርኩ። ቤት ግን የሚያውቁት ጥናት እንደሚሄድ ነው። ለምን በጌታ ኮንኩ ነገሩ ያበቃለት። እዛ ቤት መኖር አልችልም። እንደዛ እየቀጠልን እያለ እየገባኝ ሄደ ነገሩ። መቃረን ሲጀምር ቤት ጦርነት፣ በቃ ሁሌ ጦርነት። እና አንድ ቀን እንደው ምን ተፈጠረ? መረረኝ አልኳት፣ በቃኝ አልኳት። በቃ ምንም አይነት ሰላም የለም። የአይጥ መርዝ ነበረ። ይሄን መብላት ትችያለሽ አለች። ከዛ አርፊውን እንዴ አልኩ። ምክንያቱም መከራ በዝቷል። ፈልጌ አይደለም በዛ ውስጥ ማልፈው። ጠጣሁት። ስጠጣው የአይጥ መድኃኒት በጣም ያቃጥላል፣ እጅግ በጣም። ጥላኝ ሄደች። መጠጣት ትችያለሽ ስትለኝ እኔም ማርፍን የመሰለኝ ተርፏል መሰለኝ። ከዛ ጉምባሎ የሚባል አለ፣ የምጣድ ክዳን። ድሮ ኤሌክትሪክ እንደዚህ የለም፣ በጭቃም ይሰራል። ያን ብድር የምትወስድ ሴትዮ ያለች ጎረቤታችን እንዳጋጣሚ መጣች። መሬት ላይ ተንፈራፈርኩ ነው፣ በጣም እያቃጠለኝ ነው። ሴትዮዋ መጣ፣ ወተት ሰጠችኝ። ወተት ሰጠችኝና እኔ ወተቱን ለመጠጣት ራሱ ጓጓሁ። ለምን? ከማቃጠሉ አንጻር ሞትም እየፈለግኩኝ መትረፍም አልፈልግም። ምክንያቱም የሚከላከል ቤተሰብ አይደለም ያለኝ። እንደገና ደግሞ ልጅ አይደለችም፣ የእህቴ ልጅ ናት። እና ደፊ ይባላሉ። ደፊ ማለት ገለሻል ማለት ነው። እና የመጨረሻዋ ቤት ውስጥ ያለችዋና እኔ ያችኛዋን ስትወልድ እንደሞተች፣ እኔ ልጇ እንዳልሆንኩ፣ እኔ ደፊ እንደሆንኩ እየተነገረኝ ነው ያደግኩት። እና ገላዬ ላይ እኔ አጫጭር ወይም ገለጥ ያለ ነገር መልበስ አልችልም፣ ጠባሳ አለኝ። አንዴ ምን እንደሆንኩ የልጅ ስለሆንኩ አላውቀውም። አንዴ አፍሲቷ ደፍጄብሽ ነው አናደሽኝ፣ አንዴ ደግሞ ሲቆስል ነው እናትሽ አምጥታ እኔ ጋ ይጣለችሽ። ማነው እንደዛ የምትልሽ? እናቴ ብዬ ያደግኩባት። እናትሽ አይደለችም እንዴ? ግን ምንም ነገር ማቅ የለኝም፣ ማንም የሚነግረኝ ነገር የለማ። እኛ ቤተሰቦቻችን የአብዛኛው እኛንን እንጂ አዲስ አበባ ውስጥ ወልደን እኛ ያደግነው እንጂ ከእሷ በስተቀር ክፍለ ሀገር ነው የሚኖሩት። ማን ጠይቃለሁ? ዘመድ ነኝ ብሎ የሚመጣ ሰውም የለም። ምክንያቱም በጣም ኃይለኛ ናት። አውቃለሁ አጋንንቱን እንደዛ የሚያደርጋትና ከዛ ነገሮችን እንትን እያልኩ ሲሄድ አቅራቢያችን ያሉ ፓስተሮች ያመጣው እንዲጸልዩላት ማድረግ ጀመርኩ። ከዛ ታውቃለች እኔ ሰይጣኖች እኔ አጋንንቶች ማለት ጀመረች። እና እኛ ቤት ደግሞ ታናሽም በጌታ የሆነ ትምህርት ስለምትማር ሲዲን ገዛና እናዳምጣለን። መስሙር ምናምን ስናዳምጥ አትወድም፣ ዝጉት ነው የምንባለው። ጭፈራ ከሆነ ትወዳለች። ተነሱና ጨፍሩ ቁሙ እንባላለን። እና ያ ምንጨፍሮ ያስደስታታል። እና ደግሞ አንገቷ ላይ የምታደርገው ነገር አለ። በብር ነው የሚሰሩት፣ በጣም ብዙ ናቸው። ማውለቅ መጣል አይታሰብም። ያን ነገር ከሩቅ ስትመጣ ቲቪ እያየን ከሩቅ ስንመጣ የምናውቀው ያ ነገር ኮሽ ኮሽ ይላል። ያኔ እንቀይረዋለን። እና በጣም ብቻ ከባድ እየሆነብን መጣ። ጌታን ደግሞ እኔ በጣም እያወቅኩት መጣሁ። የተማርኩት በእንግሊዘኛ ነው። እንግሊዘኛ ጎበዝ አይደለሁም፣ ግን በቃ እየገባኝ መጣ። አንዳንድ ጊዜ መጽሐፉን ስላነበብኩ ብቻ አይደለም እንዴት እንደኖርኩኝ እንዴት እንዳቆየኝ ከዛ ሁሉ መከራውን የመርዙ ቀን ያችን ሴትዮ ፈጣሪ ባይጥልልኝ ላልተርፍ እችላለሁ። እኔም መሞት ነበር የምፈልገው በሰዓቱ፣ ግን ያተረፈኝ ጌታ ነው። እና በዛ ውስጥ እያለፍኩኝ እያለ በቃ ምንም በቃ እኔ ደግሞ ጌታን እያወቅኩ በሄድ ቁጥር ውጊያ በዛኛ ቤት ውስጥ መግባባት አልቻልንም። ቋንቋችን ተደበላለቀ። አጠገባችን ወንዝ ዳር ስለነበረ ገመድ ትይዝና ራሴን አጠፋለሁ ሁሉ ጊዜ። ሰው ደግሞ በቃ እንዴ እናንተ ምትላችሁን ስሙ፣ ምንም ነገር አታደርጉ ይለናል። ምክንያቱም እናታችሁ አይደለች እንዲህ ብታደርግ እናንተ ናችሁ ዙራችሁ የምትጎዱት። ምን አይነት መከራ ውስጥና በምን አይነት መንገድ ውስጥ እንደምናልፍ ሰው አያውቅም።
እኛ ያቅልን እነሱ ልጆች ዱርዬ ናቸው ባለጌ ናቸው የሚባሉትን ነገር ብቻ ነው። እኔ ብቻ አይደለም ትምህርት ቤት የተዋረድኩት፣ ታናሽቶቼን ወስዳ ይመቱኛል፣ እንደዚህ ያደርጉኛል ትንቢት እያለች ትላለች። እና በጣም እኔ እህቶቼም ያደግንበት ወይ አሪፍ አልነበረም። እንደዛ እያለፍኩኝ ጥምቀት ወሰድኩ። አንድ አመት ተማርኩና ጥምቀት ወሰድኩ። ጥምቀት እንደወሰድኩ አዲስ አበባ አልነበረም፣ ከአዲስ አበባ ውጭ ነበር ጥምቀት የተወሰደውና እሁድ ቀን ነበረ። ቀን ሙሉ ሱልባት ሰው ሄዳ ጠየቀች። ዛሬ ልጆቹ ደግሞ አብዛኞቹ እዛ ከኔ ጋር ፈረንጆች ጋር የነበሩ ልጆች ቤተሰባቸውን ይፈራሉ፣ ጌታን በጣም እየወደዱ ይፈራሉ። የተወሰኑ ልጆች ናቸው ሄደው የተጠመቁትና እሷ እኮ ለጥምቀት ሄደችው ጴንጤ ልትሆን ይሏታል። እቤት ስገባ ዓለም ተቀያይራለች። እኔ ግን ክሩን መልሼ አድርጌው ነው የገባሁት እንዳይታወቅብኝ። ምክንያቱም ከታወቀብኝ መሄድበትም የለኝም። እሷም ኦርቶዶክስ ናት ግን አለ ክሩ ምናምን አለ፣ ግን ቤተክርስቲያን አትሄድም። ለምንድነው ቤተክርስቲያን ማትሄጂው ስንላት አንደኛ ነው የሚሄደው ስሙት እንጂ መሄድ አልፈልግም ነው የምትለው። ምክንያቱም ስራዋን ታውቀዋለች፣ አጋንንታ ያመላለክ እንደሆነም ታውቀዋለች። ግን ከቤተሰብ የመጣ ነው የቤተሰቦቼን እንደዚሁ እንዳስከበርኩ ነው የምሞተው ነው የምትለው። እና አንድ ጊዜ በግ ታረደ። በጉ ታረደና በእርግጥ አሁን ላይም የበግ ስጋ መብላት አልወድም፣ በቃ ሁሌ ያ ነገር ነው የሚታየኝና በግ ታረደ። በግ ካልገዛሽልኝ ብላ አበደች። ብር ሰጠዋት። በሰጠዋት ብር ያ ለአምልኮት የሚፈለገው በግ ታረደ። እና ጥቁር በግ ጥቁር በግ ታረደ። ፋሲካ ነበር። በግ ታረደ። ከዛ ከኔ ጋር አልተስማማንም። አልበላም አልኩ። ምክንያቱም እኔ እየገባኝ ሄዷላ የመስዋዕት ነገር እንዴት እበለዋለሁ። ከዛ አልበላም ስል አባረችኝ። ይዘን ቀን ስታባረኝ አሁን ከጌታ ጋር የሆነች አንድ ጥሩ እናት አለች፣ ትጋፈጥልኛለች። ቤቷ ሄዳ ሰው ጫትም ስትል በቃ እንደ እናት የሆነች እናት ናት፣ የጓደኛዬ እናት ናት። እሷ ጋር ማደርና ጀመርኩኝ። እንደተለመደው ሽማግሌ ተሰብስቦ መጣ። ትመለስ ካለሷ ማንም የለኝም፣ መብላት አልችልም፣ እሷ ከሌለች ምናምን የሚለው ሲመጣ ተመለስኩኝ ወደ ቤት። ወደ ቤት ስመለስ የለም ስጋው። እንዳልበላችሁ አውቃለሁ። ወንዝ ላይ ነው የሚጣለው። የሚጣልበት ወንዝ አካባቢ እሷ ብቻ አይደለች የምትጥለው፣ ብዙ ሰዎች አሉ። እና ያ ወንዝ ጠባቡ ነው አይደለም፣ ብዙ ሰዎች እዛ ወንዝ ላይ በአመት አንዴ መስት የሆነ ሰው ይሞታል። እኔም አውቀው ወንዝ ቦታ ላይ ብዙ ሰዎች እንደዛ ያደርጋሉ አያለሁ። እኔ እንደውም አንዴ ማረሰው ቤት ውስጥ ምንም አይነት ምግብ የለንም፣ ብር ሁሉ ተጥሎ አገኛለሁ፣ ምግብም አገኛለሁ። የት ወንዝ ነው? ወንዝ ነው፣ ጀሞ አካባቢ ነው። እና በጣም የታወቀ ነው። አሁን ላይ እንደውም ከተማው ስለለማ ሰዎቹም አብዛኞቹ እንደዚያ የማያደርጉ ሰዎች የሉም፣ ልጆቻቸው ነው ያሉት። እያወቁ ሂደው ይሁን ምን ይሁን አላቅም፣ ጠፍቷል ያ ነገር። በዛ ሰዓት ግን በአመት አንድ ሰው ይሞታል። ያ ሰው ደግሞ ወንዙ ውስጥ ከገባ በኋላ መውጣት የሚችለው ያልኩ ዶሮ፣ ቡናማ ዶሮ ወይም ብራውን የምንለው ዶሮ የለም፣ እሱ ሲታረር ነው የሚለቀው። አብዛኛው ጭንቅላቱን ወርታች ዘቅዝቆ ነው የሚይዘው ሰው ነው። እና የሚሞቱ ሰዎች ደግሞ ያን ነገር የሚያውቁ ሰዎች አይደለም፣ ሊዋኝ የገቡ ህፃናት፣ አብዛኛው ከ18 ዓመት በታች የሆኑ ሰዎች ናቸው። እኔ ሲመስለኝ እንደ ግብር ነው። እና ደግሞ ያ ሲፈጠር ሰው ሲሰበሰብ ማን ማን እንደሆነ አውቃቸዋለሁ። ዶሮ ይዘው ሄደው ያርዳሉ። ይህን ዶሮ ካላመጣችሁት ይባላል። የኛ ቤትም ደግሞ ደም ሄዶ እዛ ጋር ነው የሚደፋው፣ ምግቡም እዛ ነው የሚደፋው። ይበለዋል ወይስ ምን ያደርገዋል እኔ አላውቅም፣ ግን አያለሁ። እና አንዳንዴ እንደውም ሳጠፋ ጀሞን ሲብላሽ እሱ ነው የሚበላሽ ትለኛለች። እኔ አውቃለሁ፣ ከዛ ለምን ሞት እንደሆነ አውቀዋለሁ። በዛ ውስጥ እያለፈን እኔ ጌታ መቀበል ያች ሴትዮ ከተናገረች በኋላ ቤት ዓለም በቃ ቀውጢ፣ ሁሌ ቀውጢ ነው። ተስማምተንም ተግባብተንም አናቅም። በጉ ግን እዛ ወንዝ ውስጥ የሚጣል ከሆነ ለምን ብይ ተባልሽ አንቺ? እኔ ወይ ምናልባት ብይ ተባልኩትኝ ቀጣይ ተረካቢ እንደሆን ይችላል ብዬ አሰብኩ። ምክንያቱም እኔ ሁሌ ቃረነዋለሁ፣ ስለምቃረነው እንድበላው ይሆናል። አንድ ጊዜ እንደውም እንገጠመኝ፣ አንድ ሰው መጣ እኛ ቤት። የመጣው ሰውዬ እንዳገባው ነው የሚፈለገው። እሷ ሄዳ እንትን የምትልበት ሰው ነው፣ ጠንቋይ ነው። እንዳገባው ነው የሚፈለገው። እኔ በጥንቁልና ዓለም ውስጥ የደም ግባትና ከለር ጥቅሙ አይታወቀኝም፣ እነሱ ግን ጥቅም እንዳለው ያስባሉ። መጣና ጌታ እንደተቀበልኩ ሲነገረው ጌታ እኮ ጥበብ ሰጥቶናል እንድንጠቀምበት አለኝ። በቃ ስለ ሰለሞን ስለ እንደዚህ አይነት ነገሮች ምናምን ማውራት ጀመረ። መጽሐፍ ቅዱስ ላይ ስላሉት ያውቁታል። በነገራችን ላይ ጠንቋዮች የድራማ ስትራቴጂ ነው የሚጫወቱት። ከዛ ምን አደረገ? እኔ ፊት ለፊት ውሃ ሙሉና ማጂክ ላሳይሽ አለኝ።
ውሃ ሞልቻ አመጣሁት። ነጭ ጆግ ነበር። ጆጉን መቼም ማረሰው ክብሪት ስለኩሰው እሳት ነደደ ጆጉ ላይ። ውሃ እና እሳት አይደለም፣ እኛ እሳት ለማጥፊያ ውሃ እንጠቀማለን። ነደደ። የሆነ ቃል ሲለው ጠፋ። ምን ያህል ፓወር እንዳለኝ አየሽ አለኝ። እና ምን አለችኝ? እሱን ካገባሽ እንትናችን ይቀጥላል አለችኝ። እኔ ደግሞ አልፈልግም ያንን ህይወት። አውቅ ያለው ጌታን። ትምህርት ቤት ደግሞ ጓደኛ አለኝ። በቃ ሂጂ ማለቅስበት ሲከፋኝ ማወራው ብዙ ነገር የወንድ ጓደኛ አለኝ። እኔ መጀመሪያ እንደ ቤስት ፍሬንድ ነው የነበር ነው። እና በቃ ምንም ልንግባባ ስላልቻልን ጨለማና ብርሃን መቼም አይግባባም አይደለም። ስለዚህ ያለኝ አማራጭ ምንድነው? ወደሱ መጠጋት ነው። እሱ ምንን ይፈልጋል? ያወቀው ነው የገባበት ያ ነገር ውስጥ እንዳለው። ወጣው በቃ ልንስማማ አልቻለም። እኔ ወጣው፣ ቀጣይም ታናሽ ወጣች። እኔ ደግሞ ከሱ ጋር መኖር ጀመርኩኝ። ታናሽ ቲም ስትመጣ ተቀበለ። ምክንያቱም እሱ ስራ እየሰራ አልነበረም፣ እኔ ነኝ ስራ የምሰራው። ስንት ዓመቴ ነው? 16 ዓመቴ። ጌታን ተቀበልኩትም በጣም በልጅነቴ ነው። ከዛች እናት ቤት ወጣሽ? ከዛ ተመልሰሽ ወደ እናትሽ ቤት መጣሽ? ከእናትሽ ቤት ደግሞ ወጥተሽ ደግሞ ወደ እሱ ቤት ሄድሽ? ወደ እሱ ሄድኩኝ። እኔ ቤት ተከራየሁ። አብረን መኖር ጀመርን። ማለት ይከለልልኛል ይከላከልልኛል ብዬ ማስበው እሱና ከዛ በኋላ ጓደኛሽ ስለሆነ ጓደኛዬ ነው። በቃ ትምህርት ቤትን በጣም ይከላከልልኛል፣ ሰዎች ምንም ጉዳት እንዳያደርሱብኝና ደግሞ በቃ ሁሌም አብረን ተለያይተን አናውቅም። እና ትምህርት ያለ ሰው እንዳለ ያውቃል፣ ቤስት ፍሬንድ እንደሆነ ነው የሚያውቀው። ነገሩ የተቀየረው አብረን መኖር ከጀመረን በኋላ ነው። እስከዛ በቃ እኔ ፍቅር ምንም እንደሆነ አላውቅም። ሲንከባከበኝ ምንድነው የሚፈልገው? እዛ ጋር ያጣሁት ፍቅር አለ፣ እንክብካቤ አላውቅም። አድርጌም ዱላ ነው የማውቀው። ከሱ ጋር መኖር ጀመርኩ። ቀጣይ ታናሽ ቲም ከቤት ተባረረች። በስንት ዓመትሽ ነው? ያኔ 16 ዓመቴ ነው። ወደ ወንድ ጓደኛሽ ቤት ስትገቢ 16 ዓመቴ ነው። 9ኛ ክፍል ተማሪ ነኝ። ከዛ ከሱ ጋር ብሬ መኖር ጀመርኩ። ፈረንጆቹ ስቲል እስከዛ አሉ፣ ያደርጉልኛል። የሚሰጡኝ ብር ደግሞ ለትምህርት ቤት ሆነ ለሁሉም ነገር ያደርጋል። እና ከሱ ጋር አብረን እየተማርን ከሱ ጋር እንደሆንኩ ስታቅ ደግሞ አበደች። ወንድ ፈልጋ ነው የወጣችው እንጂ እኔ ምንም አድርጊያት አይደለም የወጣሁት ማለት ጀመረች። እሱ ቤተሰብ ጋር ሄዳ ሌላ አይነት ነገሮች ተናገረች። እኔ እንድታገባ የምፈልገው የእናንተ ልጅ አይደለም፣ እኔ የምፈልገው ሰው አለ አለች። እኔ እዛ ሰዓት ላይ ጋብቻ ምን እንደሆነ አላውቀውም። ከሱ ጋር መኖር ቀጠልኩኝ። ታናሽ ቲም ስትመጣ ተማሪ ናት። ያው የምታስቸግረን ነገር የለም፣ ትምህርት ቤት ነው አስቤዛ የሚሟላለ። ግን ደግሞ እኔ የሚቸግረኝ ነገር የለም። ከትምህርት መልስ ፈረንጆቹ ያግሱኛል። የምንሰራቸው የእጅ ጥበቦች አሉ፣ እነሱ ይሸጣሉ፣ እንደ ደሞዝ ይከፈለናል። ልበላለሁ፣ ጠጣለሁ፣ ያስጠኑኛል። ከዛ 9ኛ ክፍል ላይ ከሱ ጋር መኖር ከጀመርኩ በኋላ ትዳር ሲያዝ እኔ ስለ ትዳር ምንም ነገር አላውቅም። ለካ ቤት ውስጥ ብዙ መስፈርቶች አሉ። ያለኝ አማራጭ እስከ 10 ተምሬ አረብ ሀገር መሄድ ነበረ። አረብ ሀገር እንዴት እድሜ ጨምሬ ፓስፖርት ወጣ። እድሜ ተጨምሮ እስከ 10 እንደምንም እነሱ ጋር እየሰራው ተማርኩኝ። እህቴም ነበረች፣ እሱም ፍላጎት ነበረው። አረብ ሀገር ትሄጂና እንቀየራለን እንለወጣለን ሲለኝ ተስፋ ነበረኝ። በዛ መሀል ውስጥ 10ኛ ክፍል ማትሪክ እንደወሰድኩኝ ቸርች ማቀው ሰውዬ ነበረ እና ስራ ፈልጋለሁ፣ ማትሪክ ጨርሻለሁ፣ ከዛ አረብ ሀገር ለመሄድ ፕሮሰስ ጀምሬያለሁ አልኩት። ፕሮሰሱን እስክጨርስ ድረስ ስራ ፈልጋለሁ አልኩት። ምን አለኝ? ቻይና ቤት ነው እሱ ኮንስትራክሽን እየሰራ ነው ያለው። እዚህ ቤት እኔ እንደዋሱኝ ልጅ ግቢና ከገባሽ በኋላ ራሽን ትቀይራለሽ። እንግሊዘኛ ትንሽ ሞክራለሁ፣ ፈረንጆች ጋር ያቀኛል። የፈረንጆች ነገር ደግሞ ምን እየሆነ መጣ? ፍቃድ ስለሌላቸው ወደ መዘጋት እየሄደ ነው። እና እዛ አብረው የሚሰሩ ልጆች 15 14 ዓመታቸው ነው፣ ወደ አረብ ሀገር ሄዱ። ሁሉም ተነስተው ሴቶች ናቸው። እዛ ቤት ሲሄድ ምግብ ለመድኩት። ምግብ እንድሰራ ነው የሚፈልጉት። ቋንቋም ትንሽ ስለምግባባ ምግቡን እየለመድኩት ሄድኩኝ። ከዛ ቶቼንም ማሳደግ ጀመር። ቀጣይ 1ኛው 3ኛው መጣች። ቤት ተከራይቼ ጀመርኩ። ለምን ሰው ምን እያለኝ ሄደ? 3 ሴትና 1 ወንድ አንድ ቤት ውስጥ አይኖርም። እንደገና ደግሞ ትንንሾች ናቸው። እሱ ደግሞ ጓደኞቹን ቤት ይዘው ይመጣል። ስለማይሆን ያለሽ አማራጭ እንደዚህ አድርጊ ሲሉኝ ቤት ለብቻቸው መከራየት ጀመርኩ። እንዲኖሩ ማድረግ ጀመርኩ። ለሱ አለ፣ ለልጆቼ አለ። ከዛ ሙያውን በጣም ጎበዝ እየሆንኩ ስሄድ ሌላ ቦታ በተሻለ ደሞዝ ድሬዳዋ ባቡር እየተሰራ ነበር። እዛ ሄድኩ። እዛ ሄጄ ለሱም ለነሱም ብር ልካለሁ። አረብ ሀገር ከሚያገኙ ሴቶች በላይ ማግኘት ጀመርኩ። የበረሃ አበልም ይባላል። ድሬዳዋ ይኖርሽ? አዎ፣ ድሬዳዋ ከተማ ውስጥ አይደለም። ባቡር ጣቢያ የሚሄደው በጣም በገጠር ውስጥ ነው። ጣቢያው ላይ መስራት ጀመርኩኝ። ምግብ ነው የምሰራው።
60 ሰው እሰራለሁ ምግብ ረዳት ብቻ ነው ያለኝ የልጅነት ጉልበት ስለሆነ በዛ ሰዓት በጣም እሰራለሁ እና አለቆቼ በጣም ይወዱኛል አንድ ጊዜ እሱ ሊጎበኘኝ መጣ እንጃ ፍቃድ እንዲማር ያረኩት እኔ ነኝ ከዛ ስራ እንዲገባ ዛይጁ ስመጣ አለቃዬ አይቶት ይሄ ባልሽ ሆነ ይችላል አንድ ኩያሞች ሁለት ደግሞ ጫት ይቅማል ያጨሳል ይጠጣል እኔ ነኝ የምሸፍንለት ነገ ይቀየራል በሚል ይለወጣል ሲያወራኝ ተስፋ ያለው ነገር ነው የሚያወራኝ ነገ እንቀየራለን እንዲንሆናለን ስለሚለኝ ይቀየራል ስተቴ እንደሆነ አውቃለሁ አሁን ላይ ግን በዛ ሰዓት የሚቀየር ነበር የሚመስለኝ በዛ ውስጥ እንደዛ ያለፈን 2 አመት ሰራው አልተረፍት የለውም ህይወቴ ለሰው በመኖር ነው ህይወቴን ያሳለፍኩት እና አዲስ አበባ ተመልሼ መጣሁ አዲስ አበባ ተመልሼ ከመምጣቴ በፊት ስራዬን እንዳጣ የሆነው መንስኤ ታላቅ እህቱ ነች የሱ እኔን የሚፈልጉት አረብ ሀገር እጄ ታክሲ እንድገዛለት እንጂ ቻይና ቤት ሰርቼ ቦር እንድልክለት አይደለም ከዛ መጣችና እጠረጥርሻለሁ እዛ ከሚሰሩ ሰዎች ጋር አይነት ነው 15 ቀን ጋር ተቀመጠች ዛሬ ትሄድ አለቀይ አትሄድም ምክንያቱም ሰው ቤት እየሰራው እንግዳ ማምጣት ሌላ ነገር ነው አትሄድም ከዛ አለቀይ ተቀየረብኝ መጣ ወደ አዲስ አበባ መጣን እና ለኔ የምትወደኝ ነው የምታስመስለው በቃ ስለምትወደኝ ነው እንድለወጥ ፈልጋ ነው በማለት ነው ወደ አዲስ አበባ መጣው አዲስ አበባ እንደመጣው ምን ተጀመረ እህቱ ልጅ እንደወልድ ትፈልጋለች እህቱ ብቻ ሳይሆን እናቱ እኛ ቤት እኮ ልጅ የለም የመጨረሻ ልጅ ቤት እሱ ነው እስኪ ልጁ ልጅ የሁሉ አመት አስቆጠራችሁ ልጁ ልጅ ማለት መጣ ከዛ በቃ ልውለድና አረብ ሀገር ሄዳለሁ ልጁም ያድጋል ለልጁ ነው የምሰራው ማለት ጀመርኩ ታናሽቴ ግን ታውቋት ነበር ልክ እኔ አረገዝኩ ብዬ ስነግራት ተቀየረች አንዳንድ ጊዜ በእድሜ አይደለም እይታ ታናሽቴ በጣም እይታ ታይቷታል ታቋለሽ ምክንያቱም እኔ እየሰራው ነው ወንድ ልጅ ራስ ነው አይደለ ልክ ነው ማኖር አለበት እኔ ግን የነበርኩ ያኖርኩት የነበረው ምንም ገቢ አመጣም ምንም አይነገቢ ቪዲዮ ቤት ከፈትኩለት ቪዲዮ ቤት እናቱ ሱቅ ሰጠችውና ቪዲዮ ቤቱ ሲዲ ማከራይት ነው አሁን ላይ የለም ይሄ ነገር ልክ ነው ሲዲውን አከራይቱ ሲዲ መግዣ እንኳን አይበቃው ምክንያቱም ጫት አለ መጠጥ አለ ከተቃመ በኋላ ምን ይባል ነገር አለ መስበር የሚባል ነገር አለ መስበር ማለት መጠጣት ነው ሲጠጡ ነው እንጂ እንቅልፍ አያስተኛቸው ያው ላውጭን ይሸፍንልታል ብቻውን አይደለም ደግሞ ከጓደኞቹ ጋር ነው ግን አፉ ምን ያረጋኛል ያሳምነኛል በመላሱ ነገ ኮንዲ እንደርሳለን ነገ ኮንዲ እንደሆናለን አፍ ብቻ ተግባር የለውም በዛ ውስጥ ሻሎም የተረገሰ ልጅ የተረገሰ ሴትም ቱን ወንድም ቱን ሻሎም እለዋለሁ አልኩኝ ምንም ይሁን እኔ ሻሎም እለዋለሁ እንደዛ የሆነ ወራቶች ውስጥ ከ9 ወር ከ5 ቀን ሰራው የድሮ መሰራበት መስሪያ ቤት ሌላኛው ጓደኞቹ አዲስ አበባ ውስጥ የኔ ሙያ ብዙ ሰዎች ይሉ ምግብ የሚሰሩ ማለት ነው እፈለግ ነበር ግን እርግዝና ሊያሰራኝ አልቻለም እርግዝና የሆርሞ መቀያየር ስላለ ማቅለሽለሽ እንደ ነገሮች አሉና መስራት አልቻልኩም እና ጉግስ ቤት ምናምን ተቀጥሬ መስራት ጀመርኩ አንድ ቀን በቃ ያለ ስራ ያለፍኩበት ቀን አይደለም 9 ወር ከ5 ቀን ነው ከዚህ በኋላ 9 ወር ከ5 ቀን ሙሉ ትሰሪያለሽ ሳላቋርጥ ባይከርምክ ስራ እንድሰራ እሱ ነው የሚቀሰቅሰኝ ተነሽ እንዳይረፍድብሽ ጠዋት እቺ ይረፍድብሻል ይለኛል እና ወሬ እየደረሰ ሲሄድ እንቅልፍ እያለኝ ይሄዳል ያው እየደከመኝ ይሄዳል እንቅልፍ እያለኝ ይሄዳል አርግዘሽም በዚህ ሁሉ እሱ ምንም አይሰራም ምንም በቃ አይሰራም ስራ አለው ታክሲ ሹፌር ሆኗል ብር ግን የለም ሁሌ ትራፊክ ቀጣኝ እንደዚህ ተደረኩኝ እየተቀጣኝ እንደውም አጋጣሚ አንድ ጊዜ ኮንዶሚኒየም ምዝገባ ተመዝግቤ ነበር 2005 ላይ ነው ምዝገባ ነበር ዛሬ 1000 ብር ተቀጥቻለሁ አውጪውና አምጪው አለኝ ኮንዶሚኒየሙን አውጪውና አምጪው አለኝና አርኩዙኝ መንገድ ላይ ይርቁ አሰብኩበትና እንዴ አልኩኝ 1000 ብር አንድ ሳምንት ሰርቶ ማምጣት የሚችል ተቀጥቶ ወረቀቱን ይዞ መንዳት ይችላል እኮ ለምንድን ነው ወጥቼ የምሰጠው አልኩኝ ማጣ መጣበደ አንቺ እኮ ወርሽ እየደረሰ ነው እኔ ብር ሰርቼ ማምጣት አለብኝ ለምን አላወጣሽም አለ ማውጣት አልፈልግም አልኩት ምክንያቱም ተስፋ አይደለም የምትሰጠኝ ሁሌ ይጠቅመናል አልኩት እሺ ብሎ በቃ ሰማመነኝ ወሬ በጣም ያሳምነኛል እሱ አሁን እዚህ ጋር ቆሞ ቢያወራልን ነገሮችን ሁሉ ታምናቸዋለህ ማውራት የሚችሉ ሰዎች አሉ እኔ ወሬ ማሳመር አልችልበትም ስናደድ ወይ አለቅሳለሁ ወይ አንሰው በትግል ለመደባደብ ምናምን ይላሉ ምክንያቱም ስመታ ስላደኩኝ ዱላ ምንም አይመስለኝም
እየተመታው ነው ያደኩት። ዱላ አዳፕት አድርጌያለሁ ሰውነቴ። ኢቭን ልጅ እያለሁ ስመታ እንባ ይታይብኝ። ሰውነት አዳፕት ብዙ ነገር ያደርጋል። ልክ ነው። እንደዛ ይሁን ያለ ምጥ መጡ ጤና ጣቢያ ሲሄድ ብር ነበረኝ፣ የግል የመውለድ አቅሙ ነበረኝ፣ ያስቀመጥኩት ብር ነበረኝ። ግን ምን አሰብኩኝ? ወልጄ ለጥቂት ጊዜ ስለማልሰራ መታረሻ ይሆነኛል ብዬ አሰብኩ። ለምን በሱ አንድ ቀን ተማምኜ አላውቅም። እኔ ሰርቼ እንኖራለን በሚለው ብቻ ነበር የማስበው። በዛ ውስጥ እጤጠና 4 ቀን ሞላው ሳልወልድ። ከኔ ቤተሰብ ታናሾቼ ናቸው አይዞሽ የሚለኝና የሚደግፈኝ። ሲል ለማማመጫ ክፍል ውስጥ ገብቼ እህቱና እናቱ አለች። እናቱ ገብርኤል ሆይ በጌታ አይደሉም ኦርቶዶክሶች ናቸው፣ ወንድ ልጅ ነው የምትሰጠኝ። ምክንያቱም ወንድ ልጅ ወልዳ ሞቶባታል ከዚህ በፊት እና የልጅ ምትክ ነው የምትሰጠኝ ያለ ትጸልያለች። በሰዓቱ ልጅ ይፈልጋሉ። እኔም ደግሞ ጌታዊ በቃ ስማቸው። ከዛ በፊት ግን አልትራሳውንድ ላይ ምን እንደሆነ ነገር ሲሉኝ እኔ ጤነኛ ብቻ ይሆን ነበር የምለው እና ምጡ ሲጠና 4ኛ ቀን ላይ መጎተት ጀመሩ። ቫኪዩም የሚባል አለ ምጥ ማገሻ። በሰዓቱ በእርግጥ ዶክተሮቹ እኔ ሪፈር አድርገው ኦፕሬሽን መሆን ይችል ነበር። 4 ቀን ምጥ በአሁል ሰዓት ላይ ዶክተሮቹ ሲነግራቸው ለምንድን ነው 4 ቀን ያማጥሽ ይሉኛል። 4 ቀን የሚማጥ ነገር የለም፣ ሰርጀሪ ተሰርተሽ መውለድ ነበረብሽ ይሉኛል። ሻሎሚ ሲወለድ እንደማንኛውም ልጅ አይኑን ገልጦ አልተወለደም። ስለታፈነ ጭንቅላቱ ነርፉ ስለተነካ አንድ እናት ወልዳ ወደ አቅባ ማጥባት እንደምትፈልገው ልጅ ከእጄ ላይ ወስዳ ማሞቂያ ክፍል ነው የገባው። የመሰለኝ ለጊዜው ነው እንጂ ወደፊት ጠዋሳ የሚያሳርፍበት አልመሰለኝም። በነበረው ብር አሳከምኩት እና አለቅስ ድምጽ የለው ወደ ቤት ይሸገባው። ቤት ይዤው ከመግባቴ በፊት ምን ተፈጠረ? የነበረበት ሐኪም ቤት እናቱ ሁሌ ትመላለስ ነበረ። እሱም ስራ ስላልነበረው አቋርጦ ነበርና የሚሰራበት ታክሲ በአጋጣሚ ለሰው ስኮርት ሰርጦት ስኮርት የሚባል አለ። እሱ እንትን እስኪል ድረስ መቃም እስኪፈልግ ድረስ ወይ ነገር ማድረግ እስኪፈልግ መኪናው እንዳይቆም ለሰው ሰጦት ነበር እና ያ መኪና አደጋ አድርሶ ነበር። ኢቭን ክፈል ተብሎ ሚስቱ እርጉዝ ናት እና ደግሞ ወለድኩ። ወዲያው ስወልድ ምን ተባለ? ልጁ ሐኪም ቤት ነው ሲባል መኪናው ከአቅም በላይ ጉዳት ደርሶበት ነበር። ሰው አልተጎዳም እንጂ ሰዎቹ ተውትና ስራ ስላልነበረው ከኔ ጋር አብሮኝ ሐኪም ቤት ነበረ። ይዘነው እንገባለን። በቃ ደስተኛ ነው የሚመስለው እንኳን ወንድ ልጅ ተወለደልኝ እንጂ ምናምን ነው የሚለው። እኔ ልጅ ወንድ ልጅ መሆኑ አይደለም የሚታየኝ። እኔ ሐኪም ቤት ከገባሁ በኋላ ሙቀት ክፍል ለካ ያረገዘ ሁሉ ይዞ አይገባም፣ የወለደ ሁሉ እዛ ልጁን ይዞ አይገባም። እናት እዛ ከኦፕሬሽን የተሰራች ልጅ ይሞታል። ልጁ የተወለደው ልጅ ደግሞ እዛው ይታፈናል እና ወይም እናት ትሞታለች። ከዛ በፊት እንደዛ አይመስለኝም። እኔ ልጁ ምን አበላዋለሁ የሚል ነው እንጂ የሚያሳስበኝ መታረሻ ያስፈልገኛል እንጂ አንዳንዴ እንደዚህ አክሲደንት ይፈጠራ የሚለው ሀሳብ አልነበረኝም። ይዘነው ከመግባታችን በፊት እንዳልኩ የሆነች ነርስ ነበረች እነሱን መታቃቸውና እንደ ዘመድ ነገር ናት። ምን አለችኝ? ኪን ያገኘሻቸው እነዚህን ሰዎች አለችኝ። ታቃቸዋለች። የሴትዮዋ የአማቴ የወንድሟ ሚስት ነበረች። ወንድሟ ሙቷል አሁን እና እነዚህ እኮ እኔ መከራ ብልተውን ኬት ነው ያገኘሻቸው አለችኝ። ከዛ በፊት ለእኔ ፍቅር ናቸው። ስሜን ሲጠሩት ራሱ አቆላምጠው ነበር የሚጠሩት። ምክንያቱም ይሰራለዋ። ከዛ ምን ነው ስላት እነሱ ከባዶች ናቸው። ለካኛ ቤት ያለው እነሱ ቤትም አለ፣ ያ እነሱ ጋርም አለ። አንዳንዴ አጋንንት ፈልጉ ዙሮ ወስዶ የሆነ ቦታ ያስራል። ልታመልጠው ማትችልበታል አጥብቀክ ወይም ደግሞ ከእግዚአብሔር ጋር ካልተጣበቅ ሰውን መሻሸገ እሱም ማምለጫ ማድረግ አልነበረብኝም። ማምለጥና መሻሸገ የነበረብኝ ጌታ ጋር ብቻ ነበር። ስተቴ ያ ነው። ከዛ ዶክተር ደግሞ መጣና ይሄ ልጅ ቢያድግም አንዳንድ እክሎች ያጋጥመዋል፣ ቶሎ ላይራመድ ይችላል፣ ቶሎ ላያወራ ይችላል ሲባል ተቀየሩ። እዛው ነው የተቀየሩት ቤተሰቦቹ። እነሱ ተቀየሩ።
በጌታ እንዳልሆንኩ ያውቃሉ። ወደ ምን መጣ? ወደ ሃይማኖት መጣ። አንቺ ጴንጤ ስለሆንሽ ነው እንደዚህ ሆኖ መባል ጀመረ። መጀመሪያ ያልነበረው ነገር መቀየር። እዛው ሐኪም ቤት ሆነን ሳንወጣ ምግብ ይዛልኝ የምትመጣ እኔ ማንም ሰው ይዞልኝ አይመጣም። ይርባል። አራስ ስትሆን ማጥባት አለብኝ። የሚጣባው ደግሞ በጡጦ አይደለም፣ ታልቦ በሲሪንጅ ነው የሚወስደው። በጣም ትትሳባለህ። ስትሳብ ይርባል። እስቲሽ ነኝ። በዛ ላይ የመጀመሪያ ልጄ ነው። ምግብ መቀነስ ማምጣት ቆመች፣ መምጣት ቀረች። የማንንም እጅ አልጠብቅም ከሷ እጅ በስተቀር። ባንክ ላይ ብር ኑሮክ የሚያመጣልህ ሰው ያስፈልጋል። እሱም ወደ መቀየር ሄደ። አራስነቴ በጣም ከባድ ሆነ። ከባድ የሆነበት ምክንያት ጠዋት ቡና ይፈላል። እንደነሱ ቤትም ቡና በሌሊት ነው የሚፈላው እና ይሄ ነገር ምንድነው እያልኩ መምጣት ጀመርኩኝ። ከዛ እርስ በርስ እዛ ቤት ደግሞ ይባላሉ። በቃ አይስማሙም፣ በጭራሽ አይስማሙም። እነሱ በተጣሉ ቁጥር ልጄ ይደነግጣል። በቃ ያስጠላል ያለውበት ነገር። ወደ ቤታችን መመለስ ፈልጋለሁ አልኩት። ወደ ተከራየንበት ቤት ዛሬ ነገ የተባለ ወሩ እየቆጠረ ሄደ። ወደ ቤት ተመለስ። ስመለስ ሻሎሚ 3 ወር ሆኖታል። እኔ ስለ ልጅ ምን እንደሆነ አላቅም። አንገቱ ለካ በአንድ በኩል አንገቱ እንደዚህ ያለ ነው፣ በአንድ በኩል ቀጥ ያለ ነው። አንድ ጓደኛዬ ካርኩ ልጠይቀኝ መጣ። ይሄ ልጅ እኮ ትክክል አይደለም አለችኝ። ምን ማለት ነው ትክክል አይደለም ማለት አልኳት። እንዴ አንገት እንዲህ ሊል ይችላል እንጂ በአንድ በኩል ልጅ እንደዚህ አንገቱ አይልም አለች። ምን መጣ? ዶክተሮች የተናገሩኝ መጣ። ሐኪም ቤት ይዤ ሄድኩና የነበረበት ሪፈር አደረጉኝ ወደ ዘውዲቱ ጋንዲ ነበረ። ዘውዲቱ ሪፈር አደረጉኝና የቫይታሚን እጥረት ነው፣ ፀሐይ ሙቅ ምናምን እያሉኝ 1 ዓመት ሞላው። በዛ ውስጥ ግን ያሳለፍኳቸው መከራ አይደሉም። ሙሉ ለሙሉ ሰው አላውቀውም። ያ እወደዋለሁና ይወደኛል የምለው ሰውዬ ወደ አለማወቅ ሄድኩኝ። ምን መጣ? ትንሽ ልጁን ጠዋት ማቅረብ አለብሽ፣ የስራሽ ውጤት ነው፣ አንቺ ፈጣሪን ክደሽ ነው ወደ መባል ሄድኩኝ። በዛ ውስጥ እያለፍኩኝ እያለ በቃ ልጁ እየባሰበት ሄደ። አንድ ልጅ 6 ወር መቀመጥ ያለበት የኔ ልጅ አልተቀመጠም። ጥፋተኛ አንቺን እያደረግሽ ነው። ጥፋተኛ አካባቢ ያሉ ሰዎች እንዳለ መነሳት ጀመሩ እኔ ላይ። ሁሉም ሰው ይሄ እኮ ያጣትሽ ፍሬ ነው፣ በቃ ንስሐ ግቢና ጸበል ተጠመቂና ወደ ፈጣሪሽ ተመለሺ። በዛ ሰዓት ደግሞ ከኔ በስተቀር እንደዛ ያለው ሰው አይቻላቅም። ሐኪም ቤት ሲሄድ ነው እንጂ ማየው እኛ አካባቢ የለም። ይሄ ነገር እውነት ነው እንዴ ወደ ማለት ሄድኩኝ። ከዛ ክራይ መክፈል አልቻልንም፣ ብሬ ያለቀ። የቆጠብኩትን ኮንዶሚኒየም አውጥቼ ሻሎሜ ጡት ሲጠባ አንዱን ነው እንጂ ሁለቱን አይጠባም። እንደዚህ አይነት ያለባቸው ልጆች ብዙ ጊዜ አስቸጋሪ ናቸውና አውጥቼ ሊፍቶም የሚባል ወተት አለ፣ በጣም ውድ ነው፣ 6 ወር እስኪሞላቸው የሚሰጥ ነው። እሱን አውጥቼ ለሻሎሜ ወተት መግዛት ጀመርኩኝ። እንደውም ብሩን አውጥቼ የመጣው ቀን የጫት ብር ትሰጭኛለሽ አለኝ። አልሰጥም አልኩት። መታኝና በቃ ዓለም እንደጨለመብኝ ታወቀኝ። ጭልምልምልም ያለብኝ ሰዓት ነው። በጣም ከበደኝ። እንደዛ ይሁንን እናቱ በቃ የቤት ኪራይ መክፈል ካልቻላችሁ ኑኔ ጋር ግቡ አለች። ኑኔ ጋር ግቡና ትንሽ ልጁ ይጠንክርና አረብ ሀገር ትሄጂና ልጁን ታሳክሚዋለሽ አለች። እሺ ሄዳለሁ ብዬ እህቱ እኔ ወስድሻለሁ አለች። እዛ ነበረች አንደኛዋቱ ብላኝ እነሱ ጋር ከገባው በኋላ ዓለም ተቀየረ። ቸርች መሄድ አልችልም። በቲቪ በራሴ ቤት መዝሙር መክፈት አልችልም። ወንጌል ማዳመጥ አልችልም። ከዛ ደግሞ አጠገቤ ቸርች አለ። እነሱ ቤተክርስቲያን ሲሄዱ ሩጭ ይዛ ቸርች ሂጄ ቶሎ ጨርሼ ይመለሳለሁ። ፕሮግራሙ ሳያልቅም ልመለስ እችላለሁ፣ የሚመለሱበትን ሰዓት ስለማውቅ። በዛ ውስጥ እህቴ አብራን ነበረች፣ እኔን ታግዘኛለች። እዛው አንቺ ጋር አብራኝ ነበረች። እህቴን መጥላት ጀመሩ። ምንም ያጎደለችብን ነገር የለም። እኔ ወጥቼ ልብስ ሁሉ አጥባለሁ። በሙያዬ ትልቅ የሚከፈለኝ የነበርኩት ወርጄ ተመልሼ ልብስ ማጠብ ጀመርኩ። እማቃቸው ሰዎች እንዳያውቁ ወጥተሽ አትጠቢ 50 ብር ከሰጠኝ ሳምንት ሊበቃሽ ልባል እችላለሁ። እና ደግሞ አስቤዛ ምናምን ስገዛ እናት ሆድ ማብዛት ምን ይሰራል? ሂጂና አረብ ሀገር ልጁን ማሳክሚ፣ ባልሽ እንደሆነ መቼም አይቀይርሽም፣ ሂደሽ መኪና ግዥለትና እንዲቀየር አድርጊ እባላለሁ። እኔ ጠዋት ቸርች እንዳልሄድ በሌሊት ተነስተው ያቆርቡታል። ይዤ እሄዳለሁ። ይዘሽ ሄድሽ ታሞ ይመለሳል እባላለሁ። ያሟል እንደተባለው
ከዛ አሁን ምን መጣ እንደኛ ቤት የነበረው ድጋሚ እዚህ ቤት አለ እንዴ ማለት ጀመርኩ። ማታ ደግሞ እነሱ ጋር ምን አጋጠመኝ፣ የሚጨስጭስ አለ። ጭሱ እኛ ቀበርቹ ምናምን ነው የምንለው። ቀበርቹ ቶንሲል ላመመው ሰው ምናምን ይጨሳል እንትን ይላል ይታኘካል ይባላል። እነሱ ጋር ማታ ይጨሳልና አንቺ ቤት ማጭሱ መባል ጀመርኩ። አላጨስም አልኩኝ። ከዛ ምን አለ ሚስቴ ፈረንጅ እኮ ናት አትናገሯት፣ ከፈረንጆች ጋር ስለኖረች እሷ ፈረንጅ ነው የሚያጫውታት አለ። ከዛ ለምንድን ነው ማጨሰው ትርጉሙን ንገሩኝና እኔ ያስገብቻ ጨሰዋለሁ ማለት ጀመርኩ። ስላቸው ሰይጣን ወጡ እንዲያድር አብሩን እንዳያድር አሉ። እኔ ደግሞ ሰይጣን ካልፈቀድኩለት እንደማይመጣ አውቃለሁ። ምን ሊያደርግ ነው እኔ ጋር ሰይጣን ቀን የሚውለው ማን ፈቀደለት አልኳቸው። ኧረ ይቺ ምን አይነት ዋናት እውነትም ፈረንጅ ናት እየተባለ ነገሩ እየተቀየረ ሻሎሜን ማጠን ጀመሩ። መከላከል ጀመርኩ። ለምንድን ነው የምታጭኑት እላለሁ። በታጠነ ቁጥር ሳምባ ምች ይመታዋል። ልጆች ጭሳጭስ አይደለም አራስ ቤት በጣም ከባድ ነው። ለልጆች ጭሳጭስ ነገር መጠንቀቅ አለብን። ሂጂ የምደበቅበት ወይ የሚሸሽገኝ ሰው የለም። ጥያቄ በዛው ቸርች ሜዳ ቆምኩ። ስለማትወደኝ አልመጣም አንተ ጋር። እውነት የምትወደኝ ከሆነ ይሄ ልጅ ታድነዋለህ ማለት ጀመርኩ። እንደውም ባክስ አረግ በዛ። እሱን ከሴት ጋር ማየት ጀመርኩ። ቤት ውስጥ ቁጭ ብዬ አጠቃጠቁ ስልክ እንዲጠቀም ነው የሚያደርገኝ። ቴሌግራም ላይ ፖስት እያደረገ ማድረግ ጀመረ። ፖስት ያደረጋል ከሌላ ሴት ጋር። ልጅቷን ስለማውቃት የነበረ የሆነ ኤዲቲም ነገር መሰለኝ። ማች ለብሰው ነው ንግስትና ንጉሱ የሚል ነገር ነው ለብሰው ያየሁት። በቃ አልቻልኩም። እኔ እጄ ላይ ምንም አይነት ብር የለኝም። እነሱም ደግሞ በምን ቀን ያገባሽ አንቺን ነርቭ እንዳለበት ደግሞ ሲያውቁ የማራይ ተነስቶ ዘራችን አበላሽሽ፣ ካንቺ ዘር ባይቀራቀር እንደዚህ አይነት ልጅ አይወለድም ነበር ማለት ጀመሩ። የማራይ ከመነሳቱ በፊት ዘውዲቱ ነበር ክትትል የነበረው። ጥቁር አንበሳ ሪፈር ያደረጉኝ ከዘውዲቱ ነው። የዘር ፍሬው የለም አሉኝ። የህፃኑ የዘር ፍሬ ምን እንደሆነ ነው ያላቅም። ወንድም የለኝም እህቶች ናቸው ያሉኝ ሲሉም በጣም ደነገጥኩኝ። ምንድነው ያለው አይደል እንዴ ያልኳቸው። አይ የለም ሪፈር ይደረግ ተባልኩኝ ወደ ጥቁር አንበሳ። ጥቁር አንበሳ ሂጄ ኤምአርአይ ልጅ ካልተነሳ አናክመውም፣ ወረቀቱን ከነ ሪፈሩ ኤምአርአይ አስነስተሽ ነው ያሉ። አይደለም 3000 ብር 3 ብር ብርቄ ነው ነው በዛ ሰዓት። ራሴን በቃ አላቅም። ብዙ ሰው እንደውም እማማ ይለኛል በዛ ሰዓት። አለባበሴ ሁሉ ነገር ተቀየረ። ከዛ ኤምአርአይ አስነሳልኝ ይሄ ልጅ ይድናል ተብያለሁ አልኩት። ስለው ከምሰጥሽ ብር ላይ አጠራቅም ያለኝ። ያን ብር ለማጠራቀም ብዙ ወራት ፈጀብኝ። ሲጎልብኝ ረዳቱ በጣም ይረዳኛል። ከሱ ብር ሰርቆ ሰጠኝ ቀን ከሚያደርጉት። ባይገርምክ ለኔ ልጅ የኤምአርአይ ብር እያጣ ተርሚናል የሚባላል የታክሲ ተራ እሱ ነው ምሳኩ ለእንትና የሚችለው እሱ ነው እንዲህ የሚችለው የተባልኩ ስሰማ ለምን ትናንትና እንደዛ ዋጋ የከፈልኩለት ሰውዬ እኔ እስከ 10 ተምሬ እሱ እስከ 11 ድረስ አስተምሬዋለሁ። መንጃ ፈቃድ እንዲያወጣ አክሼዋለሁ። ምንም ነገር ሳያረግልኝ እንዲበላ እንዲጠጣ ሱሱን ሁሉ ችየዋለሁ። ልጁ ሲመጣ መጥፊያችን ብቻ አይደለም በሰዓቱ ባልቀበለውም በረከታችንም ነው። ስጋ ነው። በቃ ሊወደው ይገባል። እኔም ባይወደኝ ልጁን ሊወደው ይገባል። በቃ እየተቀያየረ መጣ። አዝመርምሬው መጣ። ኤምአርአይ ላስመረምረው ሲሄድ እንዳጋጣሚ እኔን የሚያቀኝ ሰው አጋጠመኝ። በነፃ መረመረልኝ። በዛ ሰዓት ኤምአርአይ 3000 ብር ነበረ። ብሩን እንድመልሰው ፈለገ። ብሩን አልመልስም አልኩት። ምክንያቱም ያስፈልገኛል። እኔ ዳይፐር አልተጠቀመም ልጄ። ሽንት ጨርቅ ነበር የምጠቀመው። ክፍለ ሀገር ነው እንጂ አዲስ አበባ ውስጥ ሽንት ጨርቅ የሚጠቀም ሰው የለም። እና ኤምአርአይ ውጤቱ ሲመጣ ነርቭ ነው ተባልኩ። በቴራፒና በሕክምና ይመለሳል። መጥቼ ለእናቱ ስነግራት የዘር ፍሬውም እንዲህ ተባልኩ። በቃ ከሶፋ ላይ በሳቅ ተንፈራፍራ ወደቀች። እኔ ጨልሞብኛል። ሳቀችብኝ። አንቺ ማታወሪ ጉድ የለሽ፣ የአንቺ ጉድ ከእምነትሽ ጋር ነው። የልጅ ልጇ እንደዚህ ሆኗል ሲባል ሰምታ አንድ ግቢ ስለነበር ነገርኳት። እንዲህ ተባልኩ። ከዛ አንድ ቀን የአንቺ ልጅ ቢሆን የሴት ልጅሽ ቢሆን ምን ታረጋለሽ? ኧረ የኔ ልጆች እንደዛ አይነት ልጅ አይወልዱ። አንቺ ኃጢአተኛ ነሽ። እህቱ ቁማ ሲጎተት አይተዋለሽ። መጎተቻው ነው ጭንቅላቱን ያበላሸው። መድኃኒት ወስደሽ ነው እንዴ ልታስወርጂ? ወንድሜ ልጅ ልታጠፊ ያስበሽ ነው እንደዚህ ሆነው? ታናሽ በጣም ጠንካራ ናት። ጸሎት ቤት እንሂድ
አክም ቤት እንዘደው ጌታ ያቃላለች እኔ 6 ዓመት ምበልጣት እህቴ ልጅ እንደዛ መተለኝ ከዛ ጸሎት ቤት ይዘነው እንሄዳለን እቤት እነሱ ጋር በቃ ልንግባባ አልቻልንም ከጭፈራ መልስ እንዴት ነው ይሉኛል ምንም አልተግባባንም እሱም መማገጥ ሲጀምር በላይ ላይ እንደዛ አይነት ነገሮች ማድረግ ሲጀምር ከቤታቸውም እንደወጣ ይፈልጉ ነበር ወጣው ስወጣ የቤት ኪራይ የሚከፈል ብር የለኝም 500 ብር ነበረኝ ስትወጪ 500 ብር ብቻ 500 ብር ነበረኝ የቤት ኪራይ ስንት ልከራይ ነው 1500 ብር ስራ ገባው እንጂ ከዛ በፊት አሁንም ሰራበት መስሪያ ቤት ገባው እዛ መስሪያ ቤት ስገባ አባቱ ነበር ተያሹን ያስገባኝ እናቱ ደግሞ ለምን ተያሹንክ አትገባም መሄድ ያለባት አረብ ሀገር ነው ትላለች ከዛ እህቱ ደግሞ አንደኛዋ ትንሽ በሳሳደና ነበርችና አይ ይሄ ልጅ ጥላ ሄዳ ጤነኛ ሆና ልትመጣ ነው የምትሄደው አይምሯ በሽተኛ ይሆናል ከዛ ደግሞ ልጄን እንደማይወዱት ስለማቅ ሁሌ በበራቸው ሳልፍ አሰማኝም ብለው መቼ ነው የሚሞተው ይላሉ የሚሞትበትን ቀን ጸልያሉ ወይ ደግሞ ለምንድነው ለድርጅት የማይሰጠው አዝየው እንደወጣ የማይፈለግም ምክንያቱም አዝየው ከወጣው ልጁ አድጓላ ለምንድነው ይሄ ልጅ የማይራመደው ስትባይ ተኝቶ ነው በእና መባለው ምክንያቱም የኃጢአታችሁ ፍሬ ነው እንባላለን ብለው ያስባሉና ምንም እየተግባባን አለንም አባትየው ተያሹ ነውልኝ ስራ አካባቢ አግኝቼ ነበር ቅርበት አለው ከቤታቸው ስራ ገባው እህቴ ልጅ እንዲዝልኛለች ከዛ ደሞዝ እንደማገኝ ስላወቁ እኔ ላይ ተነሱ የቤት ኪራይ መክፈል ትጀምራላችሁ ተባሉ እዛ የምትኖሩበት የነሱ ቤት በነፃ የተሰጠን ቤት እኔ ስራ ስለጀመርኩ መክፈል ትጀምራላችሁ እንዲማረክ ከዛ አሳብኩትኝ እምሰራበት ደሞዝ እሷን የቤት ኪራይ ነው የሚችለው ድጋሚ ምን ውስጥ ነው ወድቀው መብላት ላልችል ነው በአጋጣሚ ቦን ነገር ተጣላና ከሱ እናቴውን ነገር ተናገረኝ በቃ እኔ እናትን ያዝልኝ ወይ ወጣን እንከራይ ውጣና እንከራይ ስለው እምቢ አለኝና በማለት ተጣላን ያለ ቢላ ነሳብኝ ወይ አረብ ሀገርሽ እንዴት ሰርተሽ ልጁን ታሳድጋለሽ ወይ ደግሞ ሞትሽ ዛሬ እዚህ ይሆናል አለኝ ባለቤትሽ ነው ቢላ የሚያነሳው ቢላ ነሳ እህቴ በጣም አለቀሰች ጮኸች ደነገጠች እንዴ ምን አረገች ምናምን ማለት ጀመረች እዛ ውጡ ተባለ ምንም አላልኩ ሳጥኑ ስለነበረ ልብስ ሻንጣ ስላልነበረ በማዳበሪያ ልብሴን ይዤ ወጣው የሱ ጓደኛ በጣም አዘነልኝና የቤት ኪራይ ፈለገልኝና ቀብዲያችን 500 ብር ከፍለን የቤት ኪራይ ተከራየን ወጣን ረሳን እኛም ረሳን ከዛ ፎከስ ምን ላይ ማድረግ ጀመርኩ ልጄ ላይ እምሰራበት መስሪያ ቤት ደግሞ ምን አልኳቸው እኔ እንዲሁኛለሁ ያኔ ልጄን ይዛልኝ የማታ የተማረች ነበር የምትይዘው አሁን መበላው መጠጣው ይልኝ የቤት ኪራይ የእናንተን ብር ወሰድኩት መኖር አልችልም ስለዚህ ስላቸው አንዴ መኖር ትችያለሽ እኛ ጋሉኝ ገባው እነሱ ጋር ከተከራይሽ ቤት ወጣው እህቴን ብቻዋን ተከራይታ ስራ እየሰራች መኖር ጀመረች ራሷን ቻለች ይጂ አንቺን ያስገቡሽ እንጂ እኔ በቃ ራሴን እችላለሁ ብላ ራሷን ችላ መኖር ጀመረች እኔም እነሱ ጋር ገባው የዳይፐር ስለሚያስፈልገኝ ሰው ቤት ሽንት ጨርቅ መጠቀም አልችልማ ልክ ነው ማብላት አቃተኝ በቀን 3 ሻይ በዳቦ አፈደዋለሁ ይጮሃል ሳቀርብለት አይፈልገውም እና ምሰራበት መስሪያ ቤት ደግሞ ተመላላሽ ምሰራው ሆዴን ራሴን መቻል አለብኝ ከነ ልጅ ማንንም ማያስጠጋ በጣም መልካም ሰዎች ናቸው ለኔ አሁን ከነሱ ጋር 7 ዓመቴ ነው እንደዛ ይሁንን እንደምንም እየተቀየርኩ ልጁን ጠንክሬ ቴራፒ ማሰራት ጀመርኩኝ በቀሌ አልኩኝ ይሄ ልጅ ደና አድርጌ መገኘት ነው ቆሞ ተራምዶ እንዲቀጥል ነው የምፈልገው አልኩኝ ልጁ እየዳነ መጣ ለውጥ አመጣ በጣም ጸሎቴም እግዚአብሔር አይቶኝም እንደገናም ደግሞ ህክምናውም ልጁ መራመድ ጀመረ እኔ ማበላው ያጣው ግን እሱም እንደነበረው ታቃለቅ አገባ ሌላ ሚስት ፕሮፋይል ላይ ያዩት ሴት አገባት እኔ እኮ ልጁ ማበላው የለኝም ሰርጉ እንዴ ትንሽ እንዳይመስልክ በጣም ቀውጢ ነው ማግባቱ አይደለም እኔ ችግሬ እንደውም ጌታን አንዳንዴ ምለው ፍቺ ጌታ አይመክረው ግን ከሱ እንኳን አለያየኝ ነው ምለው ካቱም አንዳንድ መከራዎች ራስን ያስተዋል ራሴን ላጣችል ነበር ከእግዚአብሔር ጋር የነበረ ሙክት ይብስ ነበር እና እንኳን ተለያየን እላለሁ
ግን ልጄ የራበው ስንቴ ሰርግ ማድረጊያ ብር ነው። እኔ መድኃኒት መግዣ አጥቼ መልስ ቅልቅል የሽምግልና አሁን ላይ ትንሽ ሰርጎቹ ከፍ እያሉ ሄደዋል። ያ ሁሉ እያለ የኔ ልጅ የሚበላው የለው፣ እኔም የምበላው የለኝም። አካባቢ ያሉ ሰዎች ጉድ አሉ። ቅርብ ነና በጣም ቅርበት ስላለን ኧረ ምን አይነት ነገር ነው በቃ እኔ አካባቢ ያሉ ሰዎች አበዱ። እንዴት ሰርግ ትደግዛላችሁ? እሷ ይሄ ልጅ ዛ ሲባሉ እሷ እኮ ነች አልፈልግም ብላ ጠግባ የወጣችሁ ወንድ ወዳ ሌላ ወንድ ወዳ ነው ልጃችን ጥላ የወጣችሁ። እና ልጁ እኮ አለ እንዴ ልጁ እኮ በፍላጎቷ ነው፣ የሷ ፍላጎት እኮ ነው። እና በሰዓቱ እንደውም የሚያውቁት ለምን ልጁን ወስደሽ አሰጪው? እኔ የማይወዱትና እንዲሞት የፈለጉ ቤተሰቦች ውስጥ ልጄን እንዴት ነው የምሰጠው? እና ደግሞ ያሳሳኛል። ልጄ በጣም የዋና ፍቅር የሆነ ልጅ ነው። እና ደግሞ በቃ ምን ብዬ ልንገርክ ያውቀዋል አባቱን። ተለያይተንም ፍቅር ስለሚፈልግ እየወሰድኩ አሳየዋለሁ። ይኸው እየለመንኩት ነው። ሰው ፊት አስፋልት ላይ ሲያገኘን አንዳንድ ሰው ምን አይነት ሰው አለ መሰለህ ማስመሰል የሚችል ሰው አለ። ልጄ አባቴ ፍቅር ሲለው ልጄ ምን ፈለገ? ፍቅሩን ፈለገ። አባቱ እንደሆነ እያወቀ ሄደ። ጥፋ ምንድነው መጥፎነቱ? ቅርብ ሆነን በጣም ቅርበት ኖረን ያ ነገር እኔን ጎዳኝ፣ ልጄንም ጎዳው። እና አባቱን እያወቀው ሄደ ልጄ። ያ ነገሩ ልጄ በጣም ተጎዳብኝ። አሁን ቅርብ ሰዓት ነው እንጂ ረሳው በጣም ነበር የሚያስቸግረኝ። ብዙ ሰዎች እንደውም ሻሎም ፊት የማይሆን ነገር ያወራሉ። አጋንንት ነው ህመም ነው ይላሉ። ከሰማ እነዛን ሰዎች ይጠላቸዋል። ያውቃል፣ ሁሉን ነገር ያውቃል። እና በዛ ውስጥ ሻሎም ትምህርት ቤት እንዲገባልኝ ሞከርኩ። ተራመደልኛ፣ ተለወጠልኝ፣ ማውራት ጀመረ። ዳይፐር የሚጠቀመው ልጅ ዳይፐር አቆመ። ጌታ ሆይ ተመስገን፣ የምስጋና ጊዜ ነው አልኩኝ። ትምህርት ቤት እንዲገባ በጣም ጣርኩኝ። ብዙዎች በደንብ አይራመድም፣ ባላንስ አያረግም። ሲራመድ ነበር ግን ይራመዳል። ምግብ የሚፈልገውን ይናገራል፣ መብላትም ካለበት ይበላል። በቃ በጣም ደህና ሆነልኝ። ሰው ሁሉ ሲያዩኝ ጌታ ያት መከራዋን አሳረፋት አምላክ ይላል ሲያዩኝ ማለት ነው። ተመስገን አልኩኝ። ትምህርት ቤት እንዲገባልኝ ዋጋ ከፈልኩ። የልደት ካርድ ያስፈልጋል የትም ቦታ ትምህርት ቤት ለመግባት። ከዛ ፈርምለት አልኩት ስለው ምን አለኝ? የማይጠቅመኝ ነገ ዙሩ የማይጦር ልጅ ምን ይሰራልኛል አለኝ። ጓደኞቹ ደግሞ በጓደኞቹ ሳስጠይቀው ደግሞ ምን ይለኛል? መቼ እምቢ አልኳት ትይዝና ቀበሌ ትደውልልኝ ይላል። ለእኔ ደግሞ ምን ፈልገሽ ነው አንቺ? ገኔ አግብቻለሁ እኮ አልፈልግሽም እኮ እኔን አይደለም ለልጁ ልደት ካርድ አውጣለት። ምክንያቱም ያለ ልደት ካርድ ማንም ትምህርት አሁን ላይ አይቀበልም። ከዛ እናቱን ጠየቅኳት። ንብረት ፈልገሽ ነው አለችኝ። ውርስ በስሙ እንዲሆን ልጁ የፈለግሽው? ንብረቱ የኔ ነው አለችኝ። አይደለም ንብረት ልጄ እንደዛ ተሰቃይቷል። እኔ ንብረትሽን አይደለም ፈልገው ልጄ እንትን አይቻልም አለችኝ። በዛ መሀል ሻሎም ትምህርት ከመግባቱ በፊት እሱ ሰው ገጫ፣ እጁ ላይ ሰው ጠፋበት፣ ሞተ። አዎ ምን እንደፈለጉ ታውቃለህ? የሻሎምን የሕክምና ማስረጃ ህመም እንዳለበትም ያሳይ ክሱን የሚያቀልለት። ከዛ እኔ ምን አሰብኩ? ያን ሲጠይቁኝ በቃ ይፈርምለታል። እሱን ከፈለገ ሰው ስለገጨ በቃ ነፍስን ያጠፋው። በርግጥ በጣም ያስጠላል። ልጅ ናት በጣም የሞተችዋ ልጅና ተጸጽቶ ይሆናል እግዚአብሔር ላይ ያስተምሩናል። በርግጥ በአንድ ሰው መሞት ትምህርት የለም። ግን እሺ በቃ በሰፈር ሽማግሌዎች ስትዘኝ የሰፈር ሰው ደግሞ ስለሚያውቋት ስጫት፣ ለሷ ከጠቀማት ከጸጸታት አሉኝ። ከዛ ነርቭ እንዳለበት የሚገልጽ ወረቀት አለ። ዋናው ሻሎም ሲሳይ የሚለው አይደለ? ለሱ ደግሞ ለፍርድ ቤት ጠቅሟል። ፍርድ ቤት አስገብቶ ተፈታ። ታማሚ ልጅ አስታመማል ተብሎ ከዛ እንደተፈታ መጡ ሙልጭ አደረገኝ። ፍርድ ቤት ስላልቆምኩ አብሬው ወረቀቱ እኮ ጠቅሞታል። ፍርድ ቤት ስላልቆም አንቺ ምንድነው የምታወሪው? ምን ፈልገሽ ነው ማለት ጀመረ። በቃ ተውሁት። በቃ ትምህርት ቤት ሄጄ ለመንኳቸው። የሚማርበት ትምህርት ቤት አብዛኛው የምስኪን ልጆች ነው የሚማሩት፣ አቅም የሌላቸው ሰዎች። እዛ ሄጄ ጠየቅኩኝ፣ ተቀበሉኝ። እኔ አባቱ አብሮኝ የለም። ልጄ ደግሞ በፊት የጤና እክል ነበረበት ስላቸው ቤትሽን ማየት አለብን አሉ። ምኖርበት ቤት ቪዲዮ ላይ ቲክቶክ ላይ ከሆነ ደህና ቤት ነው፣ ግን ሰው ቤት ነው፣ የድርጅቱ ቤት ነው፣ የድርጅቱ ቤት ነው። ፋብሪካ ሆኖ እዛ ውስጥ ፋብሪካ ውስጥ ማሽን ለሚሰሩ ሰዎች ነው ምግብ ምሰራውና ቤት ማጸዳው። ማንም ሰው ማስገባት አልችልም። ካሜራ አለ።
ካሜራ ባይኖርም ፍቃድ ካልወሰድኩ እህቶቼንም ማስገባት አልችልም ወደዛ ግቢ። ቢያመኝ ሰዎች ከሌሉ ማንም የሚያይ ሰው የለም። ማንን ሰው በዓል ሲሆን ወደ ቤቱ ሲሄድ እኔና ልጄና የግቢዎች ጥበቃ ብቻ ነው የምንኖረው። ግን ይሁን እንኳንም ጎዳና ላይ ከመውደቅ ይሻላል። እናም ጥሩ ናቸው። አንድ ቀን ልጅ ሲጮክ ወይም ሲረብሽ ቢሮ ስብሰባ ኑሮ አንድ ቀን ምንም ብለውኝ ተናግረውኝ አያውቁም። እንደ ቤተሰብ ተቀብለውኛል። ማስገባት አልቻልኩም። እነሱን ፍቃድ ጠየቅኩ። በአመቱ ልጄን ትምህርት ተቀበሉልኝ እነሱ ራሳቸው። ፍቃድ መጣው አዩት። በቃ አስፈቀድኩኝ። መስሪያ ቤት አስፈቀድኩኝ። ደሞዜን አቅም እንደሌለኝ የሚገልጽ ደብዳቤ መስሪያ ቤቱ ጻፈልኝ። አስገባኝ። ትምህርት ቤት ገባ። ልጄ ተቀየረልኝ። ኬጅ1 ገባ፣ ኬጅ2 ገባ። በቃ ደስ አለኝ። አቤቱ ጌታዬ እያልኩኝ በቃ የምስጋና ጊዜ የሆነ እኔም እህቶቼም አካባቢ ያለ ሰው ማመስገን ጀመር። ቸርች ይዤ መሄድ ጀመርኩ እና ሻሎሚ ደግሞ ጌታን እንዲያውቅ አድርጌ ነው ያሳደግኩት። የልጆች ጊዜ ወይ ምናምን አይደለም፣ ከእድሜው በላይ ነው። ስብከት፣ መዝሙር እንደዚህ በደንብ ያያል እና ትምህርት ሲገባልኝ ደስ አለኝ። እውቀት ላይ ብዙ የፈጠነ አይደለም፣ ግን ደግሞ ዘግይቶ ስለገባም ነው አውቃለሁ። ከዛ እንደዛ እየተቆጠረ 2017 ላይ ክረምት ኬጂ3 2018 ነበር የሚገባው። እስከ ኬጂ3 ነው የሚያስተምሩት። ከዛ ተመርቆ ልጄ ደግሞ እንዴት ነው ማስገባው? የልደት ካርድ የለውም። ተመርቆ ልጄ እንዴት ነው ማስገባው እያልኩኝ ወይ ደግሞ ፍርድ ቤት እጂ በራሴ ስም አዞረዋለሁ። ምስክር ያስፈልጋል ፍርድ ቤት ይደክ እና እሱን እያሰብኩኝ ወደ ምስጋና አሁን ሊመረቅልኝ ነው ደስ ሲል ምናምን እያልኩኝ ጌታዊ በቃ እኔም ራሴን እቀይራለሁ እንዳለፍኩት በዛ መከራ ውስጥ እንዳለፍኩት አልቀርም እያልኩኝ ሻሎሚ ጉንፋን አመመው። መስከረም 8 2018 ጉንፋን ሲያማ አስተማሪው ደውላ መስከረም 5 አታምጪው፣ መስከረም 8 ቀን ሙሉ ሲጀመር አምጪው። ሲራመድ እንዳልኩ አይፈጥንም አይሮጥም። እጁን ይዞ ቀስ ብለን የምንሄደው እና ከረፈደብን አዝየው ነበር የሚሄደው። ከዛ ምን አደረኩኝ? በቃ እንትን አልኩኝ። በቃ ሲጀመር ይመጣል እያልኩኝ ጉንፋን አመመው። ደወለችልኝና ነጋት መጥቶም አለችኝ ሻሎሚ እኮ ሚስ ጉንፋን አመመው አልኩኝ። ጉንፋን ነው መሰለኝ ህመሙ ሲጀምረው። ለካ ጉንፋን አልነበረም። እንደ ጉንፋን አድርጎ ሌላ ህመም ነው ያመመው። ከተኛበት አልነቃም ማለት። አቅራቢያ ያለ ክሊኒክ ወሰድኩት። አቅራቢያ ያለ ክሊኒክ ወስደው ቶንሲልና ጉንፋን ነገር አለው ግን ደግሞ አለኝ ላስታክስልትና አክም ቤት ይዘጂ ነገር ጥሩ ነገር አይመስለኝም አለኝ። አውቆታል ምክንያቱም ከባድ በሽታ ነው። ከዛ አክም ቤት ጥቁር አንበሳ ይዤው ሲሄድ ሲከቡኝ እንዴት አልነቃልሽም ብለው ከበቡኝ። ሌላ ቀን ክትትል አለው። በርግጥ ክትትል ስናደርግ የነበረው ሌላ ቀን አንድ ዶክተር ይሄዳል ያለበት ለውጥ አሪፍ ነው ሻሎሚ በጣም ትልቅ ለውጥ ላይ ነው ያለው እየተባልኩኝ ረንዶም በቃ እንዲሉኛል አንቺ በጣም ጠንክረሻል፣ ቴራፒ ሰርተሻል፣ እንደገና ደግሞ ልጁ ከሌቭሉ ካለበት ህመም በጣም ሌላ ላይ ነው ያለው ይሉኛል። ከዛ ሲከቡኝ እንደነገጥኩ እኔ ቋንቋ ፐርፌክት ባልሆንም ሰማለሁ። በእንግሊዘኛ ወሩ ዲስቶኒያ እንዲመስል ዳሜጅ የሚያደርግ ምናምን እሱ ነው መሰለኝ ብለው ገሳ አደረጉ። የሆነ መድኃኒት ሰጡት። ነቃ። መድኃኒቱ በፊት ሻሎሚ የሚጥል በሽታ ነበረበት። የሚጥል በሽታው ቆሟል። አስምም ነበረበት። አስሙ በጣም አሰቃይቶኛል። ስንት ሌሊቶች ጨለማዎችን ብቻዬን ተጋፍጫለሁ። እኔ ከነገርኩ በላይ እግዚአብሔር በስንት ጨለማዎች ውስጥ መከታው ነኝ ነው። የዛሬም ብቻ አስመልጠኝ እያልኩ እግዚአብሔር ብዙ ጨለማዎች አስመልጦኛል። ኮቪድ ሰዓት ላይ አስሙ ከባድ ነበረ። ከዛ ግሞች ዲስቶኒያ ይላሉ። ገብቼ ጉግል አደረኩት። መንቂያ ሰጡኝና የሆነ ነገር ታስመረምሪዋለሽ፣ ምናልባት የሚጥለው መድኃኒት ሊያመጣበት ይችላል አሉኝ። ከዛ የት ነው የሚመረመር ስል አርሾ የሚባል ሐኪም ቤት ሂጅ ውድ እንደሚሆን ጠረጠርኩ። ለእኔ 5,000 2,000 ማስመርመሪያ ከባድ ነው። የሚበላውም እየቸገረኝ ነው ያለሁት ባመሰግንም። እዛ አርሾ የሚባል ሐኪም ቤት ለማስመርመር ታናሽቴ ከመስሪያ ቤቷ ዱቤ ወሰደችና አስመረመርኩት። 22,600 ለማስመርመር። ያ ምርመራ ላይ ጀርመን ሄዶ መጣ። አይ እንትን ነው ተባልኩኝ። አይደለም በቃ ዲስቶኒያው ነው ተባለ እንጂ በጄኔቲክ የሚመጣ ነው እንጂ ይሄ አይደለም አሉኝ። ከዛ
ብለውኝ እንትን ህክምና ጄኔቲክ ህክምና ካላስመረመርሽ ልጅ አናክመው አሉ። በርግጥ ጥቁር አንበሳ በጣም ለኔ ብዙ ነገር አድርገውልኛል። የውጭ ዜጎች በመጡ ቁጥር አንዳንድ ጊዜ ድንገተኛ ገብቼ መመለሻ ሳጣ የራይድ ብር በመስጠት በቃ ያቁኛል እኔን ጥቁር አንበሳ። ከዛ ሲነሮች መከታተል ጀመሩ። ጄኔቲኩን ካላስመረመርሽ ህክምና አንሰጠውም አሉ። ጄኔቲኩን ጠየቅኩ። ከ100,000 እስከ 86,000 ድረስ ነው። ያን ብር እኔ ከየት ላምጣው? ልጁ የሚራመድ የነበረው ልጅ እግሩ እጁ እንደዚህ ዞረ። የሚያወራው ልጅ አንደበቱ ጠፋ። ለውጥ የሌለው ልጅ፣ ማያወራ ልጅ፣ ማይራመድ ልጅ ቢሆን እቀበለዋለሁ። መቀበል አልቻልኩም ይሄንን። ምክንያቱም ልቀበለው አልቻልኩት ከምስጋና በኋላ ይሄ ከየት መጣ? ከዛ ጓደኞቼ አብሮ አደጎቼ እንዳልኩ ቆሼ አብሮኝ ያደጉ ልጆች አብሮኝ የተማሩ ልጆች ብር ሰብስበውልኝ እኔም ከነበረኝ እንደዚህ በቃ ሰዎች አንዳንድ ሰዎች የሚያውቁኝም ሰፈር ሳለቅስ አይዞሽ ምናምን ብለውኝ ያን ብር ከፍዬ አስመረመርኩት። ከወራቶች በኋላ ምን ብዬ ጸልያለሁ? ምን አሉኝ እነሱ? ዲስቶኒያ ፕራይመሪ እና ሰከንደሪ የሚባል አለ። ሰከንደሪው አገር ውስጥ ይታከማል፣ ፕራይመሪው ግን መታከም አይችልም። በዛ መሀል ውስጥ ምን አለ? 10,000 ብር በወር የሚገዛ መድኃኒት አንድ አለኝ። ከውጭ ነው የሚመጣው። ባክሎፊን ይባላል። የዲስቶኒያ ህመም ተጠቂዎች ናቸው እሱን የሚወስዱትና እሱ መድኃኒት ደግሞ እንዲጀመር ነው ለጊዜው ነው መሰለኝ እንጂ በቋሚነት የሚቀጥል አልመሰለኝም። እና እህቴ ታናሽ እህቴ ከተማ ውስጥ ፈልገን አጣ ነው 2 ወይ 3 ቦታ ነው አዲስ አበባ ውስጥ የሚገኘው። ብዙ ቦታ የለም ያ መድኃኒት። በዲስቶኒያ ደግሞ ብዙ ሰው የሚጠቃ የለም። ስትሮክ እንጂ ማቀው እኔ ዲስቶኒያ ታመሜ ነው እጄና እግሬ ባንዴ ዞር የሚለኝ ሰው አጋጥሞኝ አያውቅም። ስትሮክ ግን አውቃለሁ በነርቭ ጋር ተያይዞ። የሻሎሚ ግን ዲስቶኒያ ነው። ዲስቶኒያ ማለት መስል ሙሉ ዳሜጅ ነው። የነርቭ ሴሎችን የሚያደርገው ባህሪ ይቀይራል። ሻሎሚ እንዳየው ቪዲዮ ላይ አግሬሲቭ ነው፣ በጣም ይማታል። በመከራ አባብዬ መልሼ እንትን ካልሆነ አንዳንዴ ላይ መለስልኝም ይችላል። ያን መድኃኒት ተጀመረ። መጀመሪያ 8,000 ምናምን ብር ነው የተገዛው። መድኃኒት ሲጀመር ዶሱ ዝቅ ብሎ ነው ከፍ የሚለው። ባንዴ መድኃኒት ከፍ ተደርጎ አይጨመርም። እና አንዳንድ መድኃኒቶች ሁሉም ባይሆን በእኔ ልጅ ላይ ያየሁትኝ እህቴ ገዛችልኝና መድኃኒቱን ጀመርን። የሚቋረጥ እኮ አይደለም ተባልኩ። ከየት ላምጣ ያን ብር? እኔ የምህረት ደጅ አውቃቸዋለሁ። ፓስተር በለጡ ይቺ ሻሎሚን ታውቀዋለች። ሲራመድ ብዙ ነገር አድርጋልኛለች በቸገረኝ ሰዓት ማለት ነው። ሄድኩና ሳሳያት በጣም ደነገጠች። ጸለየችልኝ። መድኃኒት አመጣችልኝ። የረጅም ወራቶች ከውጭ ሀገር ከውጭ አመጣችልኝ። ታውቀዋለች። በጣም አዘነች። እና ሻሎም የሚወዳታል። እዛ እንደዚህ አይነት ኬዝ ያለባቸው ልጆች እንትን አላት፣ ሰርቪስ አላት፣ ታግዛለች ለአንዳንድ ሰዎች። እንደዛ እየቀጠልን ያ ብር እንደምንም ተሰብስቦ ውጤቱ 1 ወር እስኪመጣ ጸሎቴ ፕራይመሪውን አታድርግብኝ። ለህመም እኮ ምርጫ አይጸለይማ። እኔ ጸልያለሁ፣ እኔ አካባቢ ያሉ ሰዎችም ይጸልያሉ። ሰከንደሪ አርግላት፣ አገር ውስጥ በመድኃኒት ይሻለዋል። የሻሎሜ ግን ከወር በኋላ ሲመጣ 50 ሉክ ነው ከህንድ የመጣው ናሙና። ፕራይመሪ ነው፣ ከባድ ነው ተባለ። ዶክተሮችም አያወሩኝም፣ ተመካከሩ። ይህን ነገር አንድ ነው፣ አንድ እንዳይድን ዝም ብለሽ ተስፋ አድርገሽ ዝም ብለሽ መቀመጥ መጠበቅ ነው። አቅም እንደሌለኝ ያውቃሉ። ሁሌ ነው ማስቸግራቸው። ሁለተኛው ምርጫ ደግሞ እኛ በቦርድ የወሰን ነው አሉ። በጣም ብዙ ጊዜ እንትን አድርገውበታል በሳሎሜ ላይ። በቦርድ የወሰን ነው መታከም ያለበት ይሄ ልጅ ቁሞ እንዲሄድና እንዲድን የሚያደርገው ብረት አለ ጭንቅላት ውስጥ የሚቀበር እንደ እንትን ነው። መስሎቹን እንዲያነቃቃስ የጭንቅላቱ ሲስተም እንዲሰራ የሚያደርግ ነው አሉ። እሺ ስንት ነው አልኩኝ። $60,000 የሚገባው 60,000 ዶላር ነው። ከህክምናዎች ሁሉ ብዙ ህክምናዎች አሉ። ይሄ ህክምና ውድ ነው። በቃ ጨረስኩ። ያን ከነገሩን ጀምሮ ባስ ውስጥ ነበርኩ። አየር ጤና ነው ሰፈሪ። ከጥቁር አንበሳ እያነባው ቤቴ ደረስኩ። ማለት አንዳንዴ ቃላት ያጥርህና ቃላትን በእንባ ታወጣዋለህ። እያለቀስኩ ደረስኩ። እዛ በቦርድ ጽፈው ሰጡኝ።
እንዲህ ሚዲያ ላይ ምናምን ወይ ሰይፉ ላይ ሄደሽ ሞክሪ ያሉት። እኔ ከዛ በፊት ቲክቶክ ሚዲያ አልወድም፣ ተደብቄ መኖር ነው የምወደው፣ አይመቸኝም። ለብዙ ቲክቶከሮች ቲክቶክ ከፍቼ ደህና ስልክ ተጠቅሜ መጻፍ ጀመርኩ። ማንም አላየኝ አለ። ሻሎሜ ቀን በቀን ነገሮች እየተቀየሩ መጮግ፣ መረበሽ፣ ማማታት፣ ጠዋት ተነስቶ ትምህርት ቤት ውሰጅኝ፣ ጫማ አርግልኝ ይለኛል። ያኔ ነው የሚያመኝ። ድሮ ባልገባ ነበር እላለሁ። ያ ለእኔ በጣም ያመኛል። ምክንያቱም አስተማሪው ጋር ደውዬ አስተማሪዎችና ተማሪዎች በጣም ጥሩ ልጆች ናቸው። ልጅ እንዳሳደግከው ነው እና አስተማሪዎች የሚሏቸውን ነው የሚያዩት። እዛ የሚማሩ ልጆች በጣም ጥሩ ልጆች ናቸው፣ ሻሎሜን ይወዱታል። ደውለው ይጠይቁኛል። ተማሪዎች ይምጣሉ እኮ ይሉኛል። ግን እንዴት ብዬ ልውሰደው? እኔን እየደበደበኝ ነው፣ እየተማታ ነው ያለው። አግሬሲቭ ነው፣ ህመሙ ሲነሳበት ፈልጎ አይደለም። አመጋገቡ ተቀይሯል። ድሮ በደንብ መዋጥ የሚችለው ልጅ አሁን መዋጥ አይችልም። ማኘክ የሚችለው ልጅ አያኝክም በስትክክል። ከዛ ቦርድ በየሳምንቱ ክትትል ያደርጉለታል። ሲነር ጠብቄ ነው የሚያዩት። በጣም ብዙ ነገር አድርገውልኛል። የውጭ ዜጎች ሲመጡ እንዲያዩት ያደርጋሉ። በቃ አግዘውኛል ከሚባል በላይ። ብዙ መድኃኒት ትሪት አድርገውታል፣ መድኃኒት እየቀያየሩ። ለእኔ በጣም ነገሮች እየጨለሙብኝ ሄዱ። ከየት ላምጣ ያን ብር? አንድ ሰው እናት ወይ ሆኖ ቤተሰብ ሆኖ ልጁ በዚህ ገንዘብ ነው የሚድነው ተብሎ ገንዘብ እንደማጣት የሚያም ነገር የለም። አቤቱ ጌታ ሆይ ያልኩኝ ሚዲያ ውስጥ ከመውጣቴ በፊት ያ ሁሉ መከራ አልፌ አንተን በማመሰግን ብዛት ይሄ ነገር ለምን ተፈጠረ? ሰው ፊት አታሳየኝ፣ አድነው አልኩኝ። ቸርች ሜዳ ቆምኩኝ። ቸርች ሜዳ ቆምኩት። የሆነ ሰዓት ላይ ሻሎሜ ኖርማል ነው። ምን ሰዓት ግን እንደሚነሳበት ህመሙ አይታወቅም። በቃ ይረብሸኛል። እና ደግሞ ከልጅነቱ ጀምሮ ሻሎሜ አይምሮ የነቃ ነው። እንቅልፍ አያውቀው። ተቀብዬዋለሁ፣ ለምጄዋለሁ። የአሁኑ ግን ለሊት ሲጮህ ቀን ችግር የለው። ለሊት ሲጮህ መስሪያ ቤት ያሉ ሰዎች፣ ማሽን በሽፍት የሚሰሩ ሰዎች ይረብሻል። ዶክተሮቹ መድኃኒት ቀየሩልኝ፣ እንቅልፍ የሚያስተኛ። አሁን ላይ ሻሎሜ መድኃኒት በእንቅልፍ መድኃኒት ነው የሚተኛው። የሚወስደው መድኃኒት አለ እንቅልፍ እንዲተኛ የሚያደርገው፣ ረፍት እንዲሰጥ የሚያደርገው። አለበለዛ ሲቧጨር ሲማታ ረጅም ሰዓት ሲጮህ ነው የሚያሳልፈው። እና ገንዘብ አጦ ሲሰቃይ እንደማየት የሚያም ነገር የለም። እኔ አይደለም 60,000 ዶላር ለእኔ 1,000 ብራውን ከብዶኛል። ምክንያቱም ከየት አመጣለሁ? መስሪያ ቤት ድሮ 3,000 ብር ነበር የሚከፈለኝ። አዝነውልኝ 2,000 ብር ጨምሮ 5,000 ያደረጉልኝ። ማብላት አልቻለም በ5,000 ብሩ። እና ደግሞ በጣም ስለሚረብሽ ዊልቸር አግኝቻለሁ። ግን ዊልቸሩ ላይ መቀመጥ አይችልም፣ ይገለብጠዋል፣ ጭንቅላቱ ይመታብኛል። አዝየው ነው የምሰራው። አዝየው በምሰራበት ሰዓት ደግሞ ምን ተፈጠረ? ረጅም ሰዓት እንደዚህ ካዘልኩትኝ እኔን ያንቀኛል። እንደዚህ ካዘልኩት ለሞልወልም ለማጽዳትም ለማብሰልም ይመቸኛል። እኔ ታመምኩ። ምን ተፈጠረ? የነርቭ መጨፍለቅ አለብሽ ተባልኩ። ብዙ ጊዜ እሱን ስለምትሸከም ስለማዝለው። የ9 ዓመት ልጅ ነው፣ ኪሎ ትልቅ ነው፣ ባላንስ አያደርግም። በዛ ውስጥ እኔ ታመምኩ። አሁን በጣም ጨለምብኛል ሀቅ። ጋቱም ነርቭ ባለጌ ነው፣ ቀስ እያለ ነው ሰውነት የሚያጠፋው። እኔ አንድ ነገር ብሆን ከዛ ቤት አውጥቶ ለድርጅት እንኳን የሚሰጠው ሰው የለም። ብሞት በሩ የሚከፍትለት ሰው የለም። እና ሻሎሜ ቢታከም እኔ ታክሜ ብድን ግን ያለፈውን መከራ ረሳዋለሁ። እሺም እግዚአብሔር መከራ አስረሺ ነው አይደል? እና ረሳዋለሁ። ግን አላቅም ምን እንደማደርግ። አሁን ላይ እጅግ በጣም ከብዶኛል። ሂጄ የምጠጋበት ወይም የምሸሸግበት ሰው የለኝም። መደበቂያ ጌታ ነው። እኔ እንደውም ሰው ፊት ማልቀስ አልወድም። ቤት ውስጥ ነው ማለቅሰው። መስሪያ ቤት የሚሰሩ ሰዎች እንዳለቀስኩ የሚያውቁት አይኔ አብጦ ሲያዩት ነው። እኔ ያላለቀስኩም ነው የምለው። ምክንያቱም ሰው ፊት ባለቅስ እሷ እድሏ ነው። ከልጅነቷ ጀምሮ መከራ ውስጥ ነው ያለፈችው። በቃ አንዳንድ ሰው ለችግር የተፈጠረ ሰው አለ የምንባል ሰዎች አለን። ሊያዝንልኝ የሚችል ሰው የለም። እንደዛ ነው እንጂ የምባለው። እና አሁን ያለሁበት ሁኔታ በጣም ከባድ ነው፣ ከብዶኛል። ልጅሽን ለማሳከም ልጅሽ እንደሚድን
ካወቅሽበት ጊዜ ጀምሮ ገንዘብ የማሰባሰብ ወይም ደግሞ ድርጅቶችን የማናገር እድሉን አግኝተሻል? አላገኘሁም። ሶሻል ሚዲያ ላይ ለብዙ ሰዎች ጽፌላቸዋለሁ። አልመለሱልሽም? ማንም አልመለሰልኝ። በአጋጣሚ አንዳንድ ቸርቾችም እጅ ጠይቄያለሁ። አባል መሆን አለብኝ ለመጠየቅ ያ ደግሞ ያለ አባልነት የለኝም። ድሮ ማመልክበት ቸርች ነው። ከረጅም ዓመት በኋላ ነው ርቀት ስላለው ሂጄ አላውቅም እና ብቻ ከብዶኛል አሁን ላይ። እንግዲህ እኔ በዚህ አጋጣሚ ይሄንን ቪዲዮ ለሚመለከቱ ተመልካቾች በሙሉ ከዚህ በላይ የሚያሳዝን ከዚህ በላይ ከልጅ ጉዳይ በላይ ከባድ ነገር የለም። የልጅ ጉዳይ እንግዲህ ከባድ ነው። ሁላችንም የምንችለውን ያክል ብንረዳት ከሀገር ውጭም ከሀገር ውስጥም ያለን ሰዎች በገንዘብ ብንደግፋት ይችን ልጅ ከጎኗ ብንቆምላት ልጇን ልናሳክምና ድኖ ደግሞ እንድታይ ልናደርጋት እንችላለን። ምክንያቱም እሷ ባላት አቅም በትንሽ ገንዘብ ቴራፒ አሰርታ ልጇን ለውጥ አሳይቷል። መራመድ ችሏል፣ መናገር ችሏል፣ መብላት ችሏል። ነገር ግን በሕክምና ማጣት ደግሞ አሁን እየተሰቃየ እንደሆነ ነግራናለች። እጅግ በጣም ልብ የሚነካ እውነት ነው። ስለዚህ እባካችሁን እህታችንን ለመርዳት ከታች ባለው አካውንት ቁጥሯ በገንዘባችሁ እንድትደግፏት፣ በስልኳም ደውላችሁ እንድታገኟት እንድንተባበራት በአክብሮት ጥሪ ያቀርብላችኋለሁ። እህታችንን ከዚህ ለቅሶ ወደ ሳቅ ፊቷ ተቀይሮ እንድናይ እንድታደርጉልን በአክብሮት ጥሪ ያቀርብላችኋለሁ። እግዚአብሔር አምላክ ይባርካችሁ። ስፈልግ እግዚአብሔር ደግሞ ነገሮችን ሁሉ መልካም እንደሚያደርግ ያለቀሽባቸውን ያዘሽባቸውን ዘመናት ደግሞ በሳቅ እግዚአብሔር እንደሚተካልሽ አምናለሁ። እግዚአብሔር መልካም ነው። እግዚአብሔር አይተውም። እግዚአብሔር አያሳፍርም። እግዚአብሔር ለቅሶን እንባን የሚመለከት አምላክ ነው። ልጅሽንም እንደሚፈውስ መታከም ባለበትም ደግሞ ለሕክምናም እንደሚበቃ ሁሉም ሰው እንደሚረባረብልሽ እግዚአብሔር ሰዎች እንደሚያስነሳልሽ አምናለሁ። እግዚአብሔር መልካም ነው። አሜን። ባለፉት ዓመታት በጣም ብዙ ስቃይ እንዳየሽ በጣም ብዙ ስቃይ ውስጥ እያለፍሽ እንደሆነ እያየንሽ ነው። ሰዎች ደግሞ በድለውሻል፣ ጎድተውሻል፣ አሳዝነውሻል። በተለይ ባለቤትሽ በልጅነትሽ ያገባሽው ባለቤትሽ ከልጅሽ ጋር በመካድ ጎድቶሻል። ዛሬ ላይ ሆነሽ እንደዚህ ጉዳት ውስጥ ሆነሽ ሊደርስልሽ የሚችል ሰውም ሆኖ አላገኘሽውም። ስለ ይቅርታና ስለ ቂም ያለሽ መረዳት ግን ምንድን ነው? ቂም ይዘሻል ወይስ ይቅርታ አድርገሽለታል? እንዴት ነው የቀጠልሻለሽ ህይወትሽን? እኔ ይቅርታ አድርጌለታለሁ። ይቅርታ ያደረኩለት በዛው ውጣ ውረድና መከራ ውስጥ ባልፍም ምክንያቱ እሱ ቢሆንም ግን ደግሞ እኔ ይቅር ብሎኝ አኑሮኝ እስትንፋስ የሰጠኝ አምላክ ስላለ እሱ እኔም ኃጢአተኛ ነኝ፣ ሰው ነኝ አይደል? የኔ ኃጢአት ይቅር እስከተባለ ድረስ እኔ ይቅር ማልልበት ምክንያት የለም እና እኔ በደሉኝና ያስከፉኝ ሰዎች ሁሌም ይቅርታ አደርግላቸዋለሁ። ፈልገው አይደለም፣ በእነሱ ውስጥ ያለው ያጋንንት ስራ ነው። ስለዚህ ይቅርታ አድርጌላቸዋለሁ። ይቅርታ ማድረግ ማለት በስቃይ ውስጥ መኖር ማለት ነው። ይቅርታ ካደረግን እኛ ምን ይቅር እንባላለን። ሁለት ደግሞ አእምሯችንም ለራሳችንም ሰላም እናገኛለን። ይቅር ካላልኩኝ ይቅር እንደማልባል አውቃለሁ። ምክንያቱም ጌታ የምሕረት አምላክ ነው። እኛ ይቅር ባንል ምን ጥቅም አለው? ይቅር የሚል አምላክ አለና ስንት ነገር የሚረሳልን አምላክ አለን። እኔ እኮ በዚያ ውስጥ እኔም ኃጢአት ሰርቻለሁ፣ ብዙ ነገር አድርጌያለሁ። ይቅር ብሎኛል ጌታ፣ እኔም እሱን ይቅር ብዬዋለሁ። እሱም ብቻ አይደለም እኔን የበደሉኝ ያስቀየሙኝ ሰዎችን ሁሉንም ይቅር ብያቸዋለሁ። ይህን ጥያቄ የጠየቅኩሽ በጣም ብዙ ሰዎች በእንደዚህ አይነት ስርዓት ውስጥ ያልፋሉ። ይቅርታ ማድረግ ከባድ ነው፣ ቀላል ነገር አይደለም። እኔ በራሴ ተሰቃይቼ አውቃለሁ። ይቅርታ ባለማድረግ የበደሉኝ ሰዎች የቆጠርኳቸው እሱ እኮ ነው የበደለኝ፣ እሱ እኮ ናት የበደለችኝ እያልን የቆጠርን አእምሯችንን እናጨናንቀዋለን። ከእግዚአብሔር ጋር ማድረግ የሚገባንን ህብረት ከማድረግ ይልቅ ብዙ ጊዜ በያዝናቸው ቂሞች ጭንቅላታችን ይወጠራል እና እግዚአብሔርም የምህረት አምላክ ነው። ምህረት ከሚያደርጉት ጋር እግዚአብሔር በጣም ይቆማል ብዬ አምናለሁ። በህይወቴም አይቻለሁና አንቺም በዚህ ውስጥ ሆነሽ ይቅርታ እንዳደረግሽለት መናገርሽ ቀላል ነገር አይደለም። ምክንያቱም ያንቺ ህይወት እዚህ ወጣ እንጂ የብዙዎች ህይወት ደግሞ በእንደዚህ አይነት ህይወት ውስጥ ያሉ ሰዎች ይኖራሉ። ተደብቀው ያሉ፣ በሐዘን ውስጥ ያሉ፣ በቂም ውስጥ ያሉ፣ በቀል ለመበቀል የሚያስቡ ሰዎች ይኖራሉና ለነሱ ትልቅ ትምህርት ይሆናል ብዬ አምናለሁ። አንድ ጥያቄ፣ መጨረሻውን ጥያቄ መጠየቅ የምፈልገው
አንደኛ በእንደዚህ አይነት ሁኔታ ውስጥ ለሚያልፉ ሰዎች ምን አይነት መልእክት ታስተላልፊያለሽ? አንዳንድ ጊዜ ልጆቻቸው ሲወለድ እንደ ሌሎች ልጆች ካልሆኑ ልጆቻቸውን ይደብቃሉ፣ በጓዳ ይደብቃሉ፣ ያፍራሉ። በጣም ቅድም አንቺም እንዳልሽው በእኔ ኃጢአት ምክንያት ነው እያሉ ማህበረሰቡ ከሚናገረው፣ ጎረቤት ከሚናገረው፣ ዘመድ ቤተሰብ ከሚናገረው ሰምተው ራሳቸውን የሚጎዱ ሰዎች አሉ፣ ልጆቻቸውን የሚጎዱ ሰዎች አሉ። ለእነሱ የምታስተላልፉ መልእክት አለሽ? እኔ እንደዚህ አይነት ልጅ ሲኖረን መጥፊያችንም ወይ ደግሞ የኃጢአታችን ፍሬ አይደሉም፣ በረከታችን ናቸው። አንድ ሰው ልጅ ሲወልድ ለመጦር ወይም እንትን ለመባል አይደለም ልጅ የሚወልደው። በቃ ልጁ ነው፣ እግዚአብሔር የሰጠው ነው። በምንም አይነት መንገድ አካላቸውም ጎድሎ ይወለዱ፣ በስህተትም እንደዚህ አይነት ነገር ይፈጠር፣ ለእነሱ ልጆቻቸው ናቸው። ከሰዎች ብዙ አይነት ነገር ይወጣል። ከኔ በላይ የሚያውቀው የለም። መንገድ ላይ ብዙ አይነት ቃላት የሚሰነዘርበት አይደለም። በቅርብ ሰው መንገድ ላይ ብዙ አይነት ቃላት ከሃይማኖት ጋር፣ ከዘር ጋር፣ ከብዙ ነገር ጋር ሰዎች ያገናኛሉ። ግን ልጆቻቸው በረከቶቻቸው ናቸው። እንደኔም ደግሞ በልጆቻቸው አባት አብዛኛው ከ100% 75% ተክደዋል። ምክንያቱም አብዛኛው ሰው ጤነኛ ልጅ ነው የሚጠብቀው እና ያን ሁሉ ግን ከጌታ ጋር ሲሆን ይታለፋል፣ አሳልፋለ እሱ እና ደግሞ ምድራዊ ብቻ አይደለም ህይወታችን። እኔ ሻሎሚ አደራ ልጄ ነው፣ አደራን የተሰጠኝ፣ ትችያለሽ ማለፍ ትችያለሽ ተብዬ ነው የተሰጠኝ እና ልጆቻችንን ደግሞ ይዘን መውጣት አለብን አደባባይ ላይ። ሰውም ደግሞ ሊቀበል ይገባል። ምክንያቱም ነገ ማን እንደሚውል ምን እንደሚውል አይታወቅም እና ይዛችሁ ውጡ ነው ወደ አደባባይ የሚለው። የሚያሳፍሩ አይደሉም፣ ደግሞ ቆንጆ ቆንጆ ናቸው እንደዚህ አይነት ልጆች አብዛኛው እና እኔ ልጆቻችን በረከቶቻችን ናቸው፣ እንቀበላቸው፣ ያደራ ልጆቻችን ናቸው። እኛ ብቻ አይደለንም ትራንስፖርት ላይ የሚያገኙን ሰዎች ሲያዩን ፍቅር ይስጡን፣ አጸያፊ ወይም እናስፈራ አይደለንም። እንደውም እኛ በጣም ነው የምናምረው እንደዚህ አይነት ልጆች ያለ ልጆቻችንም ቆንጆች ናቸውና መንገድ ላይ የሚያዩን ሰዎች ከቻሉ ይጸልዩልን፣ ካልቻሉ ዝም ብለው ነው ይሄዱ። ምክንያቱም እነሱ ብዙዎች ወላጆች ከቤት የማያወጡት የሰውን ቃላት እየፈሩ ነው፣ ፈልገው አይደሉም። እኔ ራሱ አንዳንዴ ብደብቀው ብዬ በፊት አስቤ አውቃለሁ። አሁን ላይ ግን ለምን እኔ እሱ ታምኖብኝ ከሰጠኝ አምንሻለሁ ብሎ ከሰጠኝ ሰዎችን ለምንድን ነው ላፍራቸው የምችለው? በኃጢአት ቢሆን እንዳለ መንገድ ላይ የምንሄድ ሰዎች ኃጢአታችን ግንባራችን ላይ የሚጻፍና ቢሸት ማንም ሰው ከቤት አይወጣም። ትክክል። እነዚህ ኃጢአቶቻችን ፍሬ አይደሉም፣ በረከቶቻችን ናቸው። አሜን። ስለዚህ ሁሉም እናቶች በልጃቸው አይፈሩ ይኩሩ። እናቶች አውቃለሁ፣ በእርግጥ እናቶች ቢደብቁም እንኳን ከክፉ ቃላት ፈርተው ነው እንጂ እናቶች ልጆቻቸውን መጣልም የለባቸውም። የሰው አፈርተው የሚጥሉ ሰዎችን ያውቃለሁ፣ ጥለው የሚጠፉ ሰዎች፣ ድርጅት ውስጥ የሚወረውሩ፣ ጫካ ውስጥ የሚጥሉ ሰዎች አውቃለሁ። ሚዲያ ላይ እንሰማለን፣ ግን ማድረግ የለብንም። ነገ ያደራ ልጆችሽ የት አሉ ሲባል ምን አይነት መልስ ነው የምንመልሰው? እነዛ ልጆች ጥለን እንደን ከማን ጋር ነው የምንኖረው? ስለዚህ ልጆቻችን ለኛ ብርቆቻችን ናቸው። ለዛ ነው ማለት ነው። ዋው የሚገርም አገላለጽ። ኢየሱስ ላንቺ ማን ነው? መሸሸጊያዬ ነው፣ እደበቅበታለሁ። አንድ ልጅ ሰው ሲመታው ወይ ሰው ሲቆጣው አባቱ ስር ሄዶ ተደግፎ ለአባቱ እንደሚናገር በቃ መደበቂያ እሱ ነው። ቁሜ እንድሄድ የሚያደርገኝ እሱ ነው። እንደ መከራዎቼ ብሆን ዛሬ እዚህ ጋር ቁጭ ብዬ አታገኘኝም። ትናንት እንድጠፋ ወይም ደግሞ ላይ የተደረጉት ዱላዎች ያጠፉኝ ነበር። ዛሬ እዚህ እንድቆይ የፈለገው ጌታ ነው እና እሱን የመደበቂያ ነው። ሁሉ ነገር እሱ ነው። እኔ በማንም አልታመንም ከሱ በስተቀር። ምክንያቱም ሁሉም ሰው ተሰባሪ ነው። እናት እንኳን ከልጅ ልጅ ትመርጣለች አይደለ? ወዳለው ታደላለች። እሱ ግን ኃጢአተኛ ነሽ፣ ይሄ ጎሎሻል፣ መልክሽ አያምርም ወይስ ደግሞ ትጠቅሚኛለሽ ብሎ አይደለም፣ ለእኔ ዋጋ የከፈለው አይደለ? እንዲሁ ስለሚወደኝ ነው። ስለዚህ መደበቂያ ነው እሱ። እግዚአብሔር አምላክ ይባርክሽ። አሜን። እህቴ ስፈልግ በብዙ ጭንቀት ውስጥ አልበገርም አልሸነፍም ብለሽ የሚታመም ልጅ ተሸክመሽ እየሰራሽ እስካሁን ድረስ የቀጠልሽበት መንገድ በጣም ከባድ ነው። እግዚአብሔር ስለረዳሽ እግዚአብሔርን አመሰግነዋለሁ። አሁን ደግሞ እርግጠኛ ነኝ እግዚአብሔር ብዙዎችን ተጠቅሞ እንባሽ እንደሚያብስ፣ ነገሮችሽ እንደሚስተካከል ተስፋ እናደርጋለን። እግዚአብሔርን እናምነዋለን። ይህንን ሚዲያ በሚያዩ ሰዎች አይደለም የምንታመነው፣
እግዚአብሔር ሰዎችን ያስነሳልሻል ብለን በእግዚአብሔር እንታመናለን። እግዚአብሔር መልካም ነው። ለልጅሽም ላንቺም መጸለይ ፈለኩኝ። ጸልይና እንጨርሳለን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እህቴን ስፈልግን ጌታ ሆይ በምን አይነት ሁኔታ ውስጥ እያለፈች እንደሆነ በምን አይነት ሁኔታ ውስጥ እንዳለች ታውቃለህ። ጌታ ሆይ ብዙዎችን ስትዳብስ ስትፈውስ እናውቃለን። አሁን እጸልያለሁ እግዚአብሔር ሆይ ያንን ለምጻም የነበረውን ሰው ወደፊት ቀርቦ ተንበረከከና እንደምታድነኝ ያውቃለሁ አለ። ግን ከወደድክ ፈቃድህ ከሆነ ከዚህ ከተሰቃየውበት ስቃይ አንጻኝ ብሎ በፊት እንደጸለየ አንተም ደግሞ ወደ እሱ ተመልሰ እወድሃለሁ ንጻ ብለ እንደዳሰስከው እንደዳበስከው ሰውነቱም እንዳዲስ እንደነጣ ቃል ይናገራል። ለዘመናት ሲያፍርበት የነበረው ጉዳይ እግዚአብሔር ካንተ ዘንድ መፍትሄ እንዳገኘ ቃል ይናገራል። በኢየሱስ ክርስቶስ ስም ዛሬ ስፈልግ ልጅ ባለበት አንተ እንድትዳብሰው አንተ እንድትነካው በኢየሱስ ክርስቶስ ስም እኔ ጸልያለሁ። የእህት እንባዋ እንዲታበስ ለቅሶዋ እግዚአብሔር እንዲያበቃ በኢየሱስ ክርስቶስ ስም ጸለይኩላት። ጌታ ሆይ ደግሞ ትውልድ እንድታስነሳ በዚህ እግዚአብሔር ሆይ ከጎኗ በመቆም ካንተ ዘንድ በረከት እንዲሆንላቸው እግዚአብሔር ሆይ ሰዎች እንድታስነሳ እኔ ጸልያለሁ። ስለ ሁሉ ተመስገን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን።